እግዚአብሔርን እናመሰግናለን። እንደምን ሰነበታችሁ? እንግዶችም ነባሮችም እንኳን ደህና መጣችሁ ወደ እግዚአብሔር ጉባኤ። አብሮ መሆን በጌታ ፊት ደስ ይላል አይደል? ምንም እንኳን በፊቱ መሆን ያስፈራል፣ ግን መልካም ነው። ሌላ አማራጭ የለንም ከሱ ጋር መሆን ስለሆነ። ስለዚህ ጊዜውን በማከላችን ላለው ጌታ እናስረክብና ወደ እግዚአብሔር ቃል እንሄዳለን። አብረን አንገቶቻችንን ዝቅ አድርገን ይህን የተፈራውና የተከበረውን የዘላለሙን አምላክ ማንንም የማይወዳደረውን የጌቶች ሁሉ ጌታ የሆነውን በአንድ ጊዜ በሁሉም ስፍራ መገኘት የሚችለውን ሁሉን ማድረግ የሚችለውን ምድርና ሰማይን የሞላውን ክብሩ ታላቅ የሆነውን ጌታ አብረን እናከብራለን። ሰማይና ምድር ያንተ የሆኑ አንዳች የጎደለህ ነገር የሌለ ከፍቅርህ የተነሳ የሰበሰብከን በፍቅርህ አያይዘህ በፊትህ እንድንወጣ እንድንገባ እለት እለት ከኛ ጋራ የምትወጣ የምትገባ የስትንፋሳችን አምላክ ቅዱስ እግዚአብሔር እጅግ አድርገን እናከብርሃለን። ደግሞ በእድሜያችን ላይ ስለጨመርከው ስለዚህች ሰዓት ጌታ ሆይ ይህችን ሰዓት ሊያዩ ብዙዎች እየወደዱ አልቻሉም። አንተ ግን እኛን አስችለህናል። ባለፍንበት ሁሉ ጌታ ሆይ በእሳት ውስጥ ቢሆን በማዕበል ቢሆን ጌታ ሆይ በወጀቡ ቢሆን ጌታ ሆይ አንተ ከኛ ጋር ቆመህ በተዘረጋች ክንድ ጌታ ሆይ እዚህ አድርሰህናልና እናመሰግንሃለን። አሁንም ዕለቱን ተረከብ እግዚአብሔር ሆይ። አንተ ስትሰበስብ ዓላማ አለህ። ሕዝብህን ልትናገር የምትወደው እግዚአብሔር ሆይ ታላቅ ቃል አለህ። ጌታ ሆይ አንተ ተናገር፣ እኛም እንሰማለን። ቅዱስ እግዚአብሔር እኔም ደግሞ ከሁሉም ማንስ ባሪያህ ጌታ ሆይ ጭንጋፍ የሆንኩ ጌታ ሆይ አንተን እንዳስከብር እርዳኝ። ጌታ ሆይ እንዳከብርህ እርዳኝ። ከኔ የሆነ ከስጋ የሆነ አንዳች ነገር ወደዚህ ጉባኤ እንዳይመጣ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ መንፈስ ቅዱስ አንተ ስፍራውን ትሞላ ትከብር ዘንድ ጌታ ሆይ እነሆ ቃልህን ታፈስ፣ የሚሰበረውን ተሰብር ጌታ ሆይ፣ የሚጠገነውን ትጠግን ጌታ ሆይ፣ የወደቀውን ታነሳ እግዚአብሔር ሆይ። ይህን ህዝብ ወዳሰብክለት ታላቅ ከፍታ ታነሳ ዘንድ በጌታ በኢየሱስ ክርስቶስ ስም እለምናለሁ። ጌታ ሆይ ዛሬ የመነሳት ቀን ይሁን። ጌታ ሆይ እግዚአብሔር ሆይ አምላካችን በጎደልንበት ነገር ሁሉ እግዚአብሔር ሆይ እንደነበር እንዳንመለስ አንተ አንድ ጊዜ አስበን በጌታ በኢየሱስ ክርስቶስ ክቡር ስም አሜን። እግዚአብሔር ትልቅ አምላክ ነው። ታላቅነቱን ቃሉ ይመሰክራል። እኛም ደግሞ ልንመሰክር ተሰብስበናል። አንድ የማይገባኝ ነገር ስላለ ዝም ብዬ ስጠይቅ የተረዳሁትን ነው ዛሬ የምንካፈለው። እግዚአብሔርን መውደድ በሚል ርዕስ እና እግዚአብሔርን ሁላችንም እንወዳለን። ልባችንም ይመሰክርልናል፣ ሰዎችም ይመሰክሩልናል። እዚህ የመጣችሁት ሁላችሁም እኔን ጨምሮ እግዚአብሔርን ስለምንወድ ነው አይደለም? እርግጠኞች ነን። እግዚአብሔርን ስለምንወድ ከእግዚአብሔር ሕዝብ ጋር እንሰባሰባለን፣ ወደ እግዚአብሔር ቤት እንመጣለን። ዳዊት እንዳለው ማለት ነው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። መውደድ አለ። ግን ይሄ ነው ወይ? ይሄ ብቻ ነው ወይ? እግዚአብሔርን መውደድ ማለት ምን ማለት ነው? እና አልገባም የሚለኝ ነገር በእውነት በጌታ ፊት ነው የምላችሁ። አሁንም አልገባኝ፣ ግን ጌታ የሚያስተምረንን አብረን እንማራለን። እና ብዙ ጊዜ ቃሉ ስለሚናገር ከዘፍጥረት ጀምሮ እስከ ራእይ ድረስ ያለ ቃል ነው። በሁሉም ስፍራ በተለያየ መልክ ይገለጣል። አንዳንድ ቦታ ጎልቶ ፊት ለፊት ይታያል። እንደምታውቁት የእግዚአብሔር ሕዝብ ብዙ ምንስታቸው ጉዳዮች አሉ፣ ትኩረት ማንሰጣቸው ጉዳዮች አሉ፣ ስፍራ ማንሰጣቸው ጉዳዮች አሉ። አንድ ጉዳይ ግን እኔ ዛሬ የገባኝ እግዚአብሔርን መውደድ ምን ማለት እንደሆነ መረዳት ይገባናል። በትክክል የተረዳነው አልመሰለኝም፣ እኔን ጨምሮ አልተረዳሁትም ነበር እና አልገባኝም። ለዛ ነው ጌታን ይወዳል ወንድሜ ብለን ብዙ ጊዜ እንመሰክራለን። እሱ እኮ ጌታን በጣም የሚወድ ነው፣ በጣም የሚወድ ወንድም ነው፣ በጣም የምትወድ እህት ነች እንላለን።
ምን ማለታችን ነው? ጸሎት ፕሮግራም ስለመጣ ቤተክርስቲያን እሁድ ስለማይቀር ያንን ነው የምንለው ወይስ ምን ይያለ ነው? የእግዚአብሔር ቃል ምን ይላል? ምክንያቱም የመጨረሻው የነጠረው ምስክራችን የእግዚአብሔር ቃል ነው መስታወታችን። እኔስ እናንተስ ጌታ አምላካችንን እንደምንወደው በምን እናውቃለን? ሰዎችስ በምን ያውቃሉ? ሰዎች ማወቅ አለባቸው። ለማሳወቅ ብለን አይደለም የምንወደው ወገኖቼ፣ ግን ሰዎች ማወቅ አለባቸው። ምክንያቱም እኛ በተከደነ ወይም ደግሞ በተዘጋ ቤት ውስጥ የምንኖር ሰዎች አይደለንም። ከእንቅብ ስር ያለች ብርሃን አይደለንም። ብርሃናችን ሊወጣ ይገባል አይደለም? ስለዚህ መውደድ አለመውደዳችን ዛሬ መረጋገጥ አለበት። ማንወድ ከሆነም ራሳችን ለያለን፣ ምንወድ ከሆነም ራሳችን እናውቀዋለን። በእርግጥ ጌታን እንወዳለን ወይ? እግዚአብሔር ሰውን ይወዳል ወይ? እንግዲህ ጎደኛ ጥያቄ ሊሆን ነው። ምክንያቱም እግዚአብሔር ሰውን ይወዳል። ከወደደ ለምን ሞትን ፈጠረ? እግዚአብሔር ለምን ሰዎች ይታመማሉ? ሚዛናዊ ነው እንደ እግዚአብሔር? አንዱን ደሃ አንዱን ሀብታም ያደርገዋል። እንደውም ቅኑን አንገቱን የደፋውን የተሰበረውን በእንብርክኩ የሚሄደውን ያሸዋል አይደለም? ምን ነው ፈራችሁ? በተለይ የምድራችን ጥያቄ እኮ ነው። ያለንባት ምድር ጥያቄ ነው አይደለም እንዴ? በእኛ ሚዛን ሰዎች በጣም ንጹሃን ናቸው። እግዚአብሔር ግን ሚዛናዊ ስላልሆነ ስለሚሳሳት በትክክል ስለማይ ስለሚያዳላ አንዱን ደሃ አንዱን ሀብታም አድርጓል። ይሄ ነው የሰው ልብ። ይሄ እኮ ነው አይደለም? ይሄን አይደለም የሚለው። እኛ ግን ይሄን ለማለት ድፍረት የለንም። ምክንያቱም ያው እግዚአብሔርን እንፈራዋለን፣ እናውቀዋለን። እግዚአብሔር እንዲህ ያለ አምላክ ስላልሆነ የሚባል ነገር ስለሆነ ነው ወገኖቼ። ከየት እንደመጣች ስሯ ከየት እንደሆነች ጥያቄ ታውቃላችሁ። ስለዚህ እግዚአብሔርን ስለምትፈሩ ይሄን ለማለት አትደፍሩ። ምክንያቱም ይሄን ያለው ማን ነው? ያ እንደ መብረቅ የወደቀው መልአክ ዲያብሎስ ሰይጣን የተባለው ማለት ነው። ሉሲፈር ተብሎ መጀመሪያ ላይ እንደ ብርሃን የነበረው እንደ ኮከብ ያበራ የነበረው ያ ክፉ የሚዘራው ዘር ነው። ይሄንን ለይተን ልናውቅ ይገባል። ክፉን ለይተን ለማወቅ ትክክለኛውን ነገር ማወቅ ነው የሚገባል። እግዚአብሔር ሰውን ይወዳል። ይሄን ዛሬ እናረጋግጣለን። እግዚአብሔር ሰውን ከመውደዱ የተነሳ ይህ ተምዘግዝጎ የወደቀው ጠላት ብቻውን እንዳይጠፋ ምን አደረገ? በሔዋን በኩል አዳምን ሳበው አይደለም እንዴ? አብረው ወደቁ አይደለም እንዴ? ታሪኩ የሰው ልጅ ታሪክ ምንድነው የሆነው? የአመጽ ታሪክ ሆነ። ምክንያቱም አመፀኛው ማሳመጽ ጀመረ። የመጀመሪያው አመፀኛ ራሱ ሆኖ ሁለተኛ አመፀኛ አዘጋጀ አዳም። እኔና እናንተ አሳመጽ ብቻውን እንዳይጠፋ። እግዚአብሔር ግን ሰይጣንን ስለራራለት ሳይሆን የሰውን ልጅ ስለራራለት ምን አደረገ? ራሱን ላከ አይደለም ይላል መጽሐፉ። ሰይጣንን ከአዘቅት ለማውጣት እኮ አይደለም። ሰይጣንም ሰውም ወደቁ፣ ወደ ሞት ሄዱ። ግን እግዚአብሔር ሰውን አነሳው። ያን ጊዜ ምን አለ ጌታ ኢየሱስ ክርስቶስ? ወደ መስቀል ሊሄድ ሲል ምን አለ? ሰይጣን እንደ መብረቅ ሲወድቅ አየሁ አለ። ተረታ። ስለዚህ ያ የወደቀው መልአክ ኃይለኛ የሚመስለው ግን ብርቱ ያልሆነው አታላዩ ውሸታም የተባለው የውሸት አባት የተባለው ሰይጣን ዛሬ ሊዋረድ ይገባል። ምክንያቱም እግዚአብሔር ሰውን ይወዳል። ስለወደደው ምን አደረገ? እግዚአብሔር ሰውን ራሱ ሲሰራው በመጀመሪያ እሱን ሰርቶ አዳም ሆይ ምን ያስፈልግሃል? ዛሬ እንጀራ፣ ዛሬ ዳቦ፣ ዛሬ ልብስ አላለው። ሁሉም ከጨረሰ በኋላ ካስተካከለለት በኋላ ፍጥረትን ሁሉ ካሳመረ በኋላ አዳምን አመጣና አስቀመጠው። የፍጥረት ቁንጮ አደረገው። ሰውን በጣም ይንከባከበዋል። እግዚአብሔር በምድር ላይ ካሉ ፍጥረታት ሁሉ በጣም የሚጨነቀው ለመላእክት አይደለም፣ ለሰው ነው። እንቅልፍ የሚነሳው ጥያቄ የሰው ጥያቄ፣ ከዛም ደግሞ የኔና የናንተ ጥያቄ ነው። የኔና የናንተ ጉዳይ በሱ ፊት የተዘነጋ አይደለም። 24 ሰዓት በሱ ዘንድ ካለ
24ቱንም ሰዓት የሚያስጨንቀው የኔና የናንተ ጉዳይ ነው። ግን ወደነው ነው አይመስለኝም። እና እግዚአብሔር ከፍጥረት ሁሉ ቁንጮ ሲያደርግ የዘላለማዊ እቅድ ሲያዘጋጅ ልጁን በዚህ በዘላለማዊ እቅድ ውስጥ ማዕከል አድርጎ በሱና በእኛ ማዕከል ሊቀ ካህን አድርጎ ሲያስቀምጥ ለኛ ያለውን ፍቅር ያሳያል። ማን ነው እየጠሉት እየወጉት እያመጹበት የፍቅር እጁ እንደተዘረጋች የሚቆይ ማን ነው? እናደርጋለን ያንን እንድናስተውል ነው። ስለዚህ ዘመኑ እንኳን የዛሬ 6000 ዓመት የተፈጠረው ሰው የዛሬ 2000 ዓመት ላይ የአመጽ ታሪኩ በክርስቶስ ኢየሱስ ሞትና ትንሳኤ በአዲስ መልክ ሲለወጥ ምን ተባለ? ዓመተ ዓለም የሚለው ወደ ዓመተ ምህረት ተለወጠ። አሉ ብዙዎች እኮ አሉ ማምኑ አሉ፣ ግን እቺን ቃል አልለወጧትም አይደለም እንዴ? ዓመተ ምህረት የምትባለው እንደተጠበቀች የምህረት ዘመን 2014 ዓመት በግሪጎሪያን ከቆጠርን የምህረት ዓመት ተቆጥሯል። ጌታችን ኢየሱስ ክርስቶስ ወደ ምድር ከመጣባት ሰዓት ጀምሮ ሲቆጠር የምህረት ጊዜ ሆነልን። አሁንም ይሄ የምህረት እጅ እንደተዘረጋ ነው። እየገባን ነው አይደል? የምንለውንም የምንሰማውንም ያለንበትንም እየመረመርን እንድንሄድ። ስለዚህ ያለንበት ዓመተ ዓለም አይደለም 4000 ዓመተ ዓለም ተዘግቶ 2000 ዓመተ ምህረት ከተጀመረ 2014 ዓመቱ ነው። የቀረን ምን ያህል እንደሆነ አናውቅም፣ ግን በምህረት ዘመን ላይ እንገኛለን። ምክንያቱም መሐሪው ጌታ ወዳጁ ጌታ እጁን እንደዘረጋ ነው ያለው። ዛሬ እንደዘረጋ ጥሪውን ወንድማችን ወሰን ቅድም ሲጸልይ ልቤ ውስጥ ይመጣ የነበረ ቃል ጌታ ታላቅ ነገር ያደርጋል። ልትድን ያለች ነፍስ አለች ዛሬ። ዳንኩም ብላ ደግሞ በጥሩ መሰረት ላይ ያልቆመች ነፍስ ትቆማለች። ምክንያቱም እግዚአብሔር እለት እለት ለልጆቹ አንድ ደረጃ ላይ ብቻ እንዲቆሙ አይደለም። የእግዚአብሔር መንግስት ደረጃ አለው፣ የሚወጣ ደረጃ አለው። እና ምናልባት የጀመርንበት ደረጃ ላይ ልንሆን እንችላለን፣ መሃል ላይ ልንሆን እንችላለን። እግዚአብሔር ግን እለት እለት ሊያሳድገን ይፈልጋል። የሚታደግበት ነገር ከሌለ እድገት ተብሎ በእግዚአብሔር ቃል ላይ አይቀመጥም ነበር። እና ታዲያ እግዚአብሔር በዚህ ሁሉ ውስጥ ይሄን ሁሉ ሲያደርግ አንድ ጥያቄ ጠየቀ፣ ወይም አንድ ጥያቄ ሁሉ ጊዜ ይጠይቃል። ጌታ ኢየሱስም ትኩረቱ ይሄ ጥያቄ ስለሆነ ሐዋርያትም የገባቸው ይሄው እውነት ስለሆነ በሰውና በእግዚአብሔር ህብረት መካከል የተበላሸውን ህብረት ለማደስ ቁልፍ የሆነ ጉዳይ ስለሆነ ጌታ አምላክን መውደድ እያሉ አስተምረውታል። በእኛም ዘመን እንማረዋለን። ዛሬ የምንመለከተው ይሄንን ነው። ሁለተኛው ነጥብ እግዚአብሔር ቃሉን ለማንም ሲል አይለውጥም። በምንም አይነት የተናገረውን ነገር አይለውጥም። አሁንም ቅድም ለልጆቻችን ሲጸለይ እግዚአብሔር ለእኔና ለእናንተ ከገባው ቃል ኪዳን የተነሳ ልጆቻችን በምንም አይነት ሁኔታ ውስጥ ቢያልፉ እደግመዋለሁ፣ ልጆቻችን በምንም አይነት ሁኔታ ውስጥ ቢያልፉ ለእኔና ለእናንተ ከገባው ቃል ኪዳን የተነሳ ዘመናትን ጠብቆ ወደ ቤቱ ያመጣቸዋል። ዝም ብዬ ያልሆነ ተስፋ አይደለም የምሰጣችሁ፣ እግዚአብሔር ሁሉ ጊዜ የሚያደርገው ስለሆነ ነው። እንዴት እንደሆነ እናያለን። በዘዳግም 7:8 ላይ እንደዚህ ይላል። ሙሴ እግዚአብሔርን የሚፈራ ታላቅ አገልጋይ እንደሆነ ታውቃላችሁ። ዝም ብዬ ሳስበው የሙሴ ህይወት በጣም የሚያሳዝን ህይወት ነው። ለአገልጋይ ጥሩ ምሳሌ የሆነ ህይወት ነው። ምክንያቱም ወይ ከእግዚአብሔር አልሆነ ወይ ከሰው አልሆነ። ይሄ ሰው በሁለቱ መካከል እንዲህ የሚመላለስ የሚወዛወዝ ሰው ይመስለኛል። ምክንያቱም ህዝቡም ዞር ሲል የሚሰሩትን ታውቃላችሁ። መጨረሻም ደግሞ በህዝቡ የተነሳ ሙሴ ደግሞ ያችን የተስፋይቱ ምድር አልወረሰም። ግን እግዚአብሔርን ስለታመነ በእግዚአብሔር ላይ ትቢያውን አላራገፈም። እስከ መጨረሻው ሰዓት ድረስ እግዚአብሔርን አክብሮ ወደ እግዚአብሔር ተሰበሰበ። እያንዳንዳችን ያንን ትዕግስት ልንለብስ ያስፈልገናል ብዬ አስባለሁ።
እና በዚህ ሂደት ውስጥ ነው በጣም አስመራሪ በሆነ ህይወት ውስጥ ዘዳግም ምዕራፍ 4 ላይ ራሱ የሚናገረው ቃል አለ በእናንተ የተነሳ ወደ ተስፋይቱ ምድር እኔ አልገባም ነገር ግን በገባችሁ ጊዜ እያለ የእግዚአብሔርን መልእክት ያስተላልፍላቸው ነበር እኔና እናንተ በሱ ቦታ ብንሆን እንዴት አይነት ንግግር ነው የሚሆንልን እንዴት አይነት ስሜት ነው የሚኖረን አየለ ዛሬ ስራን ስራ ነገ ተሰበሰባለ ሲባል ምን ብዬ ነው የምናገረው ደስ ይያለ ተስፋይቱ ምድር ከነርሱ ጋር ወርሳለሁ ነው ወይስ እነርሱ ይወርሳሉ ቢወርሱ እነሱ ይናገሩ ኢያሱ ለምን አይናገርም በኋላ እኔ ምን አገባኝ ልል ይችላል አይደለም ተስፋ የሚያስቆርጥ ነገር አለ ውስጡ እኮ ሙሴ እኮ ሄዶ ደክሞ አትገባም ተባለ ግን እግዚአብሔር በዚህ ውስጥ ሁሉ ጻድቅ ነው ሙሴን ይሄ ስለገባው ከእግዚአብሔር ጋር ሲሟገት አናየው እሱ አይደለም ጉዳዩ መልእክቱን ማስተላለፍ ነውና እንዲህ አላቸው ነገር ግን እግዚአብሔር ስለወደዳችሁ እስራኤልን ነው ለአባቶቻችሁም የማለላቸው መሐላ ስለጠበቀ ስለዚህ እግዚአብሔር በጽኑ እጅ አወጣቸው ከየት ከዛ ከብረት ማቅለጫው ግብጽ ይላል ከፈርዖን እጅ ፈልቅቆ ነው የሚለው ፈልቅቆ የሚለውን ቃል አስቡት ፈልቅቆ አወጣችሁ ይላል ከባርነትም ቤት ከግብጽ ንጉስ ከፈርዖን እጅ አዳናችሁ ከእጅ የሚያድናችሁ የለም ያላቸውን ፈርዖንን አሳፍሮ በኃይል ፈልቅቆ አወጣችሁ ይላል ለምን ለአባቶቻችሁ ለአብርሃም ለይስሐቅ ለያዕቆብ የማለውን ስለጠበቀ ይላል ከናንተ መልካምነት አይደለም ይላል እና ሙሴ ምን ይላል የናንተን ታሪክ አውቀዋለሁ በዘዳግም 9:24 ላይ ሙሴ እስራኤል እንዲህ ይላቸዋል እናንተን ካወቅኩበት ቀን ጀምሮ በእግዚአብሔር ላይ አመፀኞች ነበራችሁ ይላቸዋል ግልጽ ነው አይደል እግዚአብሔር ቃሉን ስለጠበቀ አዳናችሁ እንጂ እኔ እናንተን ወገኖችን ካወቅኩበት ቀን ጀምሮ በተከታታይ ነው ሁሉ ጊዜ ማለት ነው በእግዚአብሔር ላይ በእግዚአብሔር ፊት አመፀኞች ነበራችሁ የእናንተ ታሪክ ያመፀኛ ታሪክ ነው አመፀኛው ማን ነው ያ የወደቀው መልአክ ነው ሪቤሊየን ነው የሚባለው ወይም ደግሞ አመፀኛው የእግዚአብሔርን ክብር የተፈታተነው የማይታዘዘው ክፉ ነው እናንተ እንደዛ ያላችሁ ሰዎች ናችሁ ምክንያቱም ወደ ሌላው ሄዳችሁ ስትመለከቱ ታሪካችሁ ሁሉ ያመጽ ታሪክ ነው አመጽን እሱ ጀመረ አባታችን ደግሞ አዳም ያንን ተከተለ ልጆቹ እንደዛው እየተከተሉ ሄዱ ታሪካችን ሁሉ ያ ነው እና ወንድሙን የገደለው ቃየን አመፀኛ ነበር አይደለም ምን ምስክርነት አለው ይላል ስለዚህ ያየው የመሰከረው የነበረው ሁሉ ለኛ መልካም ምስክርነት ያለው አልነበረም የጥፋት ሆይ የመጣው በበረከት አይደለም በሰው ልጅ አመጽ ነበር አብርሃምን እግዚአብሔር ሄዶ ሲያነጋግረው ወደ ሶዶም ሲሄድ እኔ ካንተ መደብቀው ነገር አለኝነ እያለ ሲለው ወደ ሶዶም ሲሄድ አብርሃም ብዙ ምልጃን ሲያደርግ 50 ቢኖሩ 45 ቢኖሩ 40 ቢኖሩ 30 ቢኖሩ 20 ቢኖሩ 10 ቢኖሩ እያለ ስለ 10 ስል አላጠፋም እያለ ግን 10 እንኳን አልተገኘም ስንት ናቸው የሎጥ ቤተሰቦች የወጡት ስንት ናቸው 4 ናቸው አይደል 10ም አልሞሉም እኮ ስንመለከተው እግዚአብሔር ግን 10 ቢሞሉ እምራለሁ ብሎ ነበር 10 እግዚአብሔርን የሚፈሩ ሰዎች በሰዶም ቢኖሩ ኖሮ ሰዶምና ገሞራን አላጠፋም ማለት ነው እግዚአብሔር ጻድቅ ነው በዛው ውስጥ ግን አልተገኘም አብርሃምም ከዛ በታች ሊሄድ አልቻለም ስንትም እንዳሉ ማውቅ ግራ የገባ ነገር ነው ግን ማልድ የነበረው ስለ ግብረ ሰዶሞቹ ስለ ወገኖቹ ስለ ሁሉም ተቀሎ ነበር እግዚአብሔር ያን ያህል እንዲራራ ማለት ነው እና የጥፋት ውሃ ውጤት የሶዶምና ገሞራ መገልበጥ ከዛም በኋላ የምናውቃቸው ታሪኮች ሁሉ የአመጽ ታሪኮች ናቸው ስለዚህ ሙሴም በእነሱ ላይ ሲመሰክር እናንተን ታወቁበት ጀምሮ በእግዚአብሔር ላይ አመፀኞች ነበራችሁ አለ
ስለዚህ እግዚአብሔር ደግሞ እንደገና ሲናገር በእግዚአብሔር ሕዝብ ታሪክ ውስጥ ሆሴዕ የሚባል ነብይ እንደነበረ ታውቃላችሁ። ሆሴዕን ሲያዘው ሆሴዕ ይፈልግ የነበረው እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ መውጣት መግባት ነው። ስለዚህ መልካም የሆነች እግዚአብሔርን የምትፈራ ቅድስና ያላት ሴት ይፈልግ ነበር። ግን ምን አለው? በትንቢተ ሆሴዕ ምዕራፍ 3 ቁጥር 1 ላይ እናንተ በኋላ ልታዩት ትችላላችሁ። ጊዜውን ለመጠቀም እኔ አነባዋለሁ እዚሁ። እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይቱን ሴት ውደድ አለኝ አለ። አሳዛኝ ጉዳይ ነው። ባለጌ ከባሏ ውጪ የምታመነዝር ማመንዘር ብቻ እኮ አይደለም የምትወደው ውሽሞቿን ነው። ጎሜ ውሽሞቿን ትወዳለች። ስለዚህ ውደዳት ሆሴዕ እያለው ምን ይሁን? ሆሴዕ ጥሩ ያልሆነ ምክር ነው። እግዚአብሔር እንዴት እንደዚህ ይለዋል? ምን አለ ጥሩዋን ሴት አግባ። እንደው ምን አለው? ውለድ አለው። ወለደ። እሱ እግዚአብሔር ስም ይሰጣቸዋል። ሴት ወንድ ይወልዳል። እግዚአብሔር ስም ይሰጣቸዋል። ከማን? ከአመንዝራይቱ የተወለዱት። አመንዝራይቱ ብቻ አይደለች ውሽሞቿን የምትወደው። ወዳጄ ሆሴዕ ምን ይላል? የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና ያን እፊታቸው ደግሞ ያማረውን የዘቢብ ጥፍጥፍ ቢወዱ እንኳን እኔ እወዳቸዋለሁ። በጽድቃቸው ነው የወደዳቸው አይደለም። እዚህ ላይ ምንም ጽድቅ አናይም፣ ከነሱ የሆነ ነገር አናይም። ስለዚህ የኔና የናንተም ነገር እንደዛው ነው። እግዚአብሔርን መውደድ ማለት ግራ ይገባል። ለዛ ነው እንወድሃለን፣ እንዘላለን፣ ብዙ እንላለን፣ ግን እንወደዋለን እግዚአብሔርን ስለወደድነው ነው ወይስ እሱ ስለወደደን ነው ይሄ ሁሉ የሚሆነው የሚለው ጥያቄ አመጣብኝ። እና አንድ ጊዜ ሙሴ እንዲህ ሆነ። ሙሴ በእግዚአብሔር ፊት ሄደና ጽላቱን እግዚአብሔር ጽፎበት ይዞ ሲመለስ እነሱ የሚያረጉት ነገር ከዛ የተለየ በጣም አሳዛኝ የሆነ ሌሎች አማልክትን ሲያመልኩ እግዚአብሔር ጋር ሄደው እንደሚመለስ ይጠብቃሉ። ነገር ግን ይሰሩ የነበረው ነገር በጣም ስላሳዘነው ጽላቶቹን ጣልኳቸው አለ ከእጄ ላይ። እንደገና እንግዲህ 40 ቀን በጾም በጸሎት ሆኖ ነው አልበላሁም ይላል። እንደገና ተመልሶ ወደ እግዚአብሔር ፊት ደግሞ ጽላት አዘጋጅቶ ሄዶ ይወስድና እግዚአብሔር ጽፎ ደግሞ ይሰጠዋል። ተመልሶ ይመጣል። ከነሱ ጋር ሆኖ እያለ እግዚአብሔር ተሰብስበው ሊናገራቸው ባለ ጊዜ እስራኤል ፈሩ። ስራቸውን ያውቃሉ፣ ማንነታቸውን ያውቃሉ። እና ምን አሉ? አንድ ነገር የሚያውቁት አለ። እግዚአብሔርን አይቶ በህይወት የሚኖር ሰው የለም። እንደውም የእግዚአብሔርን ድምጽ ሰምቶ በህይወት የኖረ የለምና እባክህ እኛ የምትለውን ሁሉ እናደርጋለን። አንተ በእርሱ ፊት ቅረብና እርሱን አዳምጥና ከዛ በኋላ አንተ ንገረን፣ እኛ እንታዘዛለን አሉ። እግዚአብሔር ምን አለ? ሰማሁ አለ። ሙሴ ሆይ ሰምቻቸዋለሁ፣ መልካም ተናግረዋል አለ። ዘዳግም 5 ውስጥ ነው ይሄን የምታገኙት። ቁጥር 26 ላይ እንዲህ ይላል። ዘዳግም ምዕራፍ 5 ቁጥር 26 ላይ እንዲህ ይላል። የአምላካችንን የእግዚአብሔርን ድምጽ ደግሞ ብንሰማ እንሞታለን። ከስጋ ለባሽ ሁሉ እኛ እንደሰማን በእሳት ውስጥ ሆኖ ሲናገር የሕያው አምላክን ድምጽ ሰምቶ በህይወቱ የኖረ ማን ነው? አንተ ቅረብ፣ አምላካችን እግዚአብሔር የሚለውን ሁሉ ስማ። አምላካችን እግዚአብሔር ላንተ የሚናገረውን ሁሉ ለኛ ንገረን፣ እኛም ሰምተን እናደርገዋለን አሉ። በተናገራችሁም ጊዜ ይላል ሙሴ ነው የሚናገረው፣ እግዚአብሔር የናንተን ቃል ድምጽ ሰማ። እግዚአብሔርም አለኝ እንዲህ አለኝ፣ ይህ ህዝብ የተናገሩን ቃል ድምጽ ሰምቻለሁ። የተናገሩ ሁሉ መልካም ነገር ነው። ለነርሱ ለዘለዓለምም ለልጆቻቸው መልካም ይሆንላቸው ዘንድ እንዲፈሩኝ ሁሉ ጊዜ ትእዛዜን ሁሉ እንዲጠብቁ እንዲህ
ያለ ልብ ምን ነው በሆነላቸው አለ። ትምህርተ አንክሮ ነው። ምን ነው በሆነላቸው አለ። እግዚአብሔር ያንን ይፈልጋል። ዛሬ ያለንን ትህትና ሁሉ ጊዜ እንድናሳየው፣ ዛሬ ያለንን መታመን፣ ዛሬ ያለንን ፍርሃት ሁሉ ጊዜ እንድናሳየው ይፈልጋል። እግዚአብሔር በክብሩ እዛ ቦታ ሲገለጥ ማን ይቋቋመዋል? ይህ ሕዝብ ያን ባየ ጊዜ አናልቅም አንጠፋም እባክህ ሙሴ አሉት። አንተ ሂድና አዳምጥ፣ የተናገረን ተናገረን፣ እኛም እናደርገዋለን አሉ። እግዚአብሔር ሰማና ምን አለ ሁሉ ጊዜ ይሄ ልብ በሆነላቸው። እንዴት ያለ ልብ ነው ያላቸው! እና ይሄ ልብ ሁሉ ጊዜ ምን ነው? ለምንድን ነው የሚያስፈልገው ይሄ ልብ? ለልጆቻቸው ለነርሱ ለዘላለምም ለልጆቻቸው መልካም ይሆንላቸው ዘንድ ነው የሚለው። እንዲፈሩኝ ሁሉ ጊዜ እንዲህ ያለ ልብ ምን ነው በሆነላቸው። ለምን? ትእዛዜን ሁሉ እንዲጠብቁ ይላል። እና እግዚአብሔር ይሄንን ተናገረና እግዚአብሔር አዘዘው ሙሴ። 10ቱን ትእዛዛት በጽላት ሰጥቶት ነበር፣ ግን ሌሎች ዝርዝሮችን ነው ያዘዘው። እና ሙሴ መጥቶ ሲናገራቸው ዋናው ትልቁ ነገር አለ። እዚህ ምዕራፍ 6 ቁጥር 5 ላይ እናነባዋለን። እንዲህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። እኔ ዛሬ አንተን የማዝህን ይህን ቃል በልብህ ያዝ፣ ለልጆችም አስተምረው። በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገው፣ እሰረው። በዓይኖችህም መካከል እንደ ክታብ ይሁንልህ። በቤትህም መቃኖች በደጃፎችህም በሮች ላይ ጻፈው ይላል። ምን አድርግ? እግዚአብሔርን ውደድ ይላል። ውደዱ ተብሎ ይወደዳል? እሱ ነው አልገባ ያለኝ እኮ። እባክህ ወንድሜ እግዚአብሔርን ውደድ። እግዚአብሔርን ፍራ ልለው እችላለሁ። እግዚአብሔርን ውደድ፣ እባክህ ውደደኝ፣ እባካችሁ ወንድሞቼ ውደዱኝ ይባላል? የልጆች ጉዳይ ነው አይደል? የልጆች ጥያቄ ነው። ልጆቻችን ትንሽ ሆነው ውድድ አድርገኝ ይላሉ። እናቶቻቸውን አባቶቻቸው ሌላም ሰው አይደለም ወይ እወድሃለሁ ማለት የልጅነት ንግግር ይመስለኛል ሳስበው። እነሱን አስብና እንደዛ ይመስለኛል። እዚህ ጋር ግን ምን ይላል? እግዚአብሔር አምላክህን ውደድ ይላል። ይሄ ምንድነው? ትእዛዝ ነው። አትግደል እንደተባለው ውደድ ተብሏል። ግን ውደድ የሚለው ካትግደል ይሆናል አይደለም፣ እኩል አይደለም። ይሄንን ለምን እንደሆነ እናያለን። እግዚአብሔርን የመውደድ ጉዳይ የዘላለም ሕይወት ጉዳይ ነው። የዘላለም ሕይወት ምን እንደሆነ እናውቃለን። የጽድቅና የኩነኔ ጉዳይ ነው። ይሄንን እኛ ብቻ ሳንሆን ጻፎችና ፈሪሳውያን ያውቃሉ። የእግዚአብሔር ቃል ላይ እንደተቀመጠው እጸድቅ ዘንድ ምን ላድርግ እያሉ ይጠይቁ ነበር። እና ጌታችን ኢየሱስ ክርስቶስም ይህንን በአጽንኦት ነው ያስተማረው። ምክንያቱም ይህ የዘላለም ሕይወት ጉዳይ ነው። እግዚአብሔርን መውደድ ማለት እኛ እንደምንተረጉመው ወደደ የሚለውን አይደለም የሚያሳየን። እግዚአብሔር ሁሉን ዓለሙን ሁሉ ወዷል። ምክንያቱም አንድያ ልጁን ሲሰጥ ከዛ ፍቅር የተነሳ እንደሆነ ሐዋርያው ዮሐንስ በዮሐንስ ወንጌል ላይ አስቀምጦልናል። ዓለሙን አንድያ ልጁን እስኪሰጥ ድረስ ነው የሚለው። የፍቅሩ ልክ ማለት ነው። እስከ ሞት ድረስ ያለውን በሙሉ እስኪሰጥ ድረስ እኛን ወዷል። በማቴዎስ ወንጌል ምዕራፍ 22 ቁጥር 35 ላይ፣ በማርቆስ ወንጌል ምዕራፍ 12 ቁጥር 28 እስከ 34 ላይ፣ እንዲሁም በሉቃስ ወንጌል ምዕራፍ 10 ከቁጥር 25 እስከ 28 ተመሳሳይ ሁኔታዎች አሉ። የማቴዎስና የማርቆስ ግን በመጽሐፍ ቅዱስ ላይ አንድ አይነት ሁኔታ እንደሆነ ተዘግቧል፣ ተጽፏል። የሉቃሱ ትንሽ ለየት ይላል። እና ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ አንድ የሰዱቃውያን ትንሣኤ ሙታን የሉም የሚሉ የነሱ ቡድን ይመጣና ጌታችንን ይጠይቁታል። እና ሲጠይቁት ስለ መጋባትና ስለ ማግባት በምድርና በሰማይ ስላለው የምታውቁት ታሪክ ነው።
እና በዛ ታሪክ ውስጥ ምን ይላሉ? 7 ወንድማማቾች ተራ በተራ ያገቧት ሴት መጨረሻ ለማን ትሆናለች ነው ያሉት? በሰማይ ምንድነው ያላቸው ጌታ ኢየሱስ ክርስቶስ? መጽሐፍትን ስለማታውቁ ትስታላችሁ አለ። የእግዚአብሔርን ቃል ስለማታውቁ ትስታላችሁ ይልና እዚህ ቁጥር 23 ላይ ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ፣ እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁም ደግሞ ሁለተኛው ሶስተኛው እስከ 7ኛው ድረስ ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋታልና በትንሣኤ ቀንስ ከ7ቱ ለማንስ ሚስት ትሆናለች አሉ። ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ እንጂ የሙታን አይደለም። ሕዝቡም ይህን ሰምተው በትምህርቱ ተገረሙ ይላል። ከዚህ በኋላ መሰረቱን ልንጨብጠው ብዬ ነው። ፈሪሳውያንም ሰዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ ይላል። ከእነርሱም አንድ የሕግ አዋቂ ሊፈትነው መምህር ሆይ አለ። ጥያቄ ኖሮት አይደለም፣ ሊፈትነው ነው። ጌታ ኢየሱስ መምህር ሆይ በማሾፍ ነው። ከሕግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ በፍጹም ነፍስህም በፍጹም ሐሳብም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት አለው። ጌታ ይህን ብሎ አላቆመም። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል አለ። ያስተዋልን ጌታ ኢየሱስ ክርስቶስ እንዳያዳግም አድርጎ ነው የመጣው። ይሄንን ትዕቢተኛ የሆነው የሕግ ሰው በእንግሊዝኛው ጠበቃ ይለዋል ወይም የሕግ ባለሙያ ይለዋል። ግን የሕግ ባለሙያነቱ በእግዚአብሔር ቃል ላይ ነው። የእግዚአብሔርን ቃል ጠንቅቄ ያውቃለሁ፣ አንተስ ምን ትላለህ? እስቲ ታላቂቱ ትእዛዝ የቷ ናት ብሎ ነው በጌታ ላይ እንግዲህ የተነሳው። ምክንያቱም ሊፈትነው ይላል። ፈታኝነት የማን እንደሆነ ታውቃላችሁ። ከቀና አስተሳሰብ የተነሳ የተደረገ ጥያቄ አይደለም። ይሄ ጥያቄ የጌታ ኢየሱስ ክርስቶስን ልክ እንደ አንድ ሰው ችሎታውን ለመመዘን የመጣ ጥያቄ ይመስላል። አምላክነቱን ያልተቀበለ ጥያቄ ነው። ስለዚህ ጌታ ኢየሱስ ክርስቶስ ደግሞ እንዳያዳግም አድርጎ መጨረሻ ላይ ይሄን መልስ ይሰጣል። ሲመልስ ዘዳግም ላይ ያለውን እንደገና ከዘሌዋውያን 19:18 ሁለቱም አድርጎ ነው። እግዚአብሔር እውነቱ ይሄ ነው፣ ዋናው ነገር ይሄ ነው፣ ሌሎቹ ሁሉ በዚህ ስር ተንጠልጥለዋል ይላል። ሕግና ነቢያትም ይላል። በሕግ ሌሎች የተቀመጡት ሁሉ በነቢያትም ደግሞ የተነገሩት ሁሉ በእነዚህ ላይ ተንጠልጥለዋል ይላል። ሲንጠለጠሉ መንጠልጠያው የተሸከመው ምን ያህል አስፈላጊና መሰረት እንደሆነ ነው እዚህ ላይ ክርስቶስ ኢየሱስ የሚያሳየው። እነሱ በዚህ ላይ ተሰቅለዋል ይላል። በዚህኛው በቀደመው ትርጉም በአዲሱ መደበኛ ትርጉም ላይ ተንጠልጥለዋል ይላል። እና እኔ ላተኩርበት የፈለኩት በዚህ ክፍል ላይ የሕግ መምህሩ ላቀረበው ጥያቄ ጌታ ኢየሱስ ክርስቶስ 2 ነጥቦች ነው። አንደኛው እስራኤል ሆይ ስማ ይላል። በማርቆስ ላይ ያለው ነው ማነበው። ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ በፍጹምም ኃይልህ ጌታ አምላክህን ውደድ የምትናት ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱ ደግሞ ባልንጀራህን እንደራስህ ውደድ፣ ጎረቤትህን እንደራስህ ውደድ፣ ወንድምህን እንዳንተ ሰው የሆነውን ሌላውን ወንድምህን እህትህን ልክ እንደራስህ ውደድ ብቻ አይደለም፣ ወንድምህን ውደድ አይደለም፣ እንደ ራስህ ለራስህ እንደምትሳሳው አድርገህ ለራስህ እንደምታዝነው አድርገህ ለራስህ እንክብካቤ እንደምትፈልገው አድርገህ ወንድምህም እንደሚያስፈልገው ያንን እያሳየህ በዛ አይነት ህይወት ውጣ
ግባ ይህን እልሃለሁ አንተ የሕግ መምህር ነው የሚለው ይሄ ለኛም የተረፈ ቃል ስለሆነ ለሁላችንም ነው ስለዚህ እንደገና ደግሞ የሚናገረው አንዱ ምንድነው ሁለተኛይቱም ይላል እርሷን የምትመስልናት ነው የሚለው በሁለቱ መካከል ብዙ ልዩነት የለውም በሚዛንም በከፍታም ተቀራራቢ ናቸው እግዚአብሔር መውደድ ማለት ይሄኛውን እስካልያዘ ድረስ ግማሽ ነው ቅድም ያሳያችሁ ቃል ሙሴ የተናገረው ቃል አንዱን ክፍል ነው በኋላ ግን በዘሌዋውያን 19:18 ላይ እግዚአብሔር ደግሞ እንደገና ያንን ሲጨምርለት ጌታ ኢየሱስ ክርስቶስ መጥተን ያለውን ሁለቱንም አንድ ላይ አድርጎ አንጠለጠለው ወንጌልን ስንመለከት በዚህ በሁለቱ ቃል ላይ የተንጠለጠለ ነው ይሄን ነካነካ አድርገን እንመለከታለን እና ጌታ አምላክህን ውደድ ማለት ምን ማለት ነው ባልንጀራህን እንደራስ ውደድ ማለት ምን ማለት ነው ሁሉ ጊዜ ልንጠይቀው የሚገባ ጥያቄ ነው ከገባን በላይ እንዲገባን ከፈለግን ባለንበት እንዳናቆም ከፈለግን የበለጠ የክርስቶስ ሐሳብ ምን እንደሆነ ማወቅ የክርስቶስን ልብ ማወቅ ከፈለግን እግዚአብሔር ሲናገር እንዲህ ያለ ልብ ምን ነው ሁሉ ጊዜ በሆነላቸው አይደለም ቅድም እንዳነበብነው ሁሉ ጊዜ ያ ልብ እንዲሆንልን ከፈለግን የሚለዋወጥ ልብ ስላለን ነው ልብ ብሎ እግዚአብሔር የተናገረው እግዚአብሔር አብ እግዚአብሔር ወልድ ደግሞ እንደገና ያንኑ የደገመው በፍጹም ልብ ነው የሚለው ልብ እግዚአብሔር የሙዲ ሲደጋግመው እንሰማለን እሱ የልቡ ሐሳብ ነው የልቡ መሻት ነው ያ ነው ዋናው ጥያቄው ስለዚህ የልብ ጉዳይ ቁልፍ ጉዳይ ልብ ተብሎ በግሪክኛው የሚተረጎመው የውስጣችን ውስጥ ያለውን ዋናውን ሐሳባችንን የነፍሳችንን መቀመጫ ነው የሚያመለክተው እና በዚህ ሄሌኒስት በተባለው ፍልስፍና በዛ የተቀመጠውን ሐሳብ ነው እዚህ ላይ የምንመለከተው ልብ ብለው በዛ ዘመን ይተረጉሙ የነበሩት እና እግዚአብሔር ያስቀመጠው ልብ የሚለው የሐሳብ መቀመጫ የሚለው የፈቃድ መቀመጫ የፍላጎት መቀመጫ የእምነት መቀመጫ ያንን ነው የሚያመለክተው ጌታን መውደድ ማለት ልብ ብላችሁ አዳምጡኝ መታመን ማለት ነው በማን መታመን በእግዚአብሔር ላይ መታመን ራስም መታመን ማለት ነው መታመን ሁለት ትርጉም ነው ያለው አንደኛ በክርስቶስ ኢየሱስ በፈጣሪያችን ላይ መደገፍ ማለት ነው እሱ ያደርገዋል እሱ ይችላል እሱ ያለው እውነት ነው እሰማዋለሁ እታዘዘዋለሁ እኖርለታለሁ ማለት ያ መታመን በሱ ላይ መታመን ነው እኛ ደግሞ ታማኝ መሆናችን እሱም መታመን ነው ታማኝ ሆነን እሱ ብቻ ማለታችን እሱ ያለው ነገር ብቻ እውነት ነው እሱ ብቻ መሪዬ ነው ከሱ በስተቀር ሌላ አያስፈልገኝም ላሻሽል ልጨምር ልቀንስ የሚገባኝ እሱ ካለው ውጪ አንዳች ነገር የለም ማለት መታመን ማመን እዚህ ውስጥ የገባ ሐሳብ ነው ለዓላማው ለሐሳቡ ለትዕዛዙ ተገዢና ታማኝ መሆን ነው አየን አላየን ሰዎች አዩ አላዩን አለቆቻችን አዩን አላዩን ከጧት 2 ሰዓት እስከ 11 ሰዓት ድረስ ስንቀጠር መስሪያ ቤት በዛ ሰዓት ሁሉ የመስሪያ ቤቱን ስራ ልንሰራ እነሱ ደግሞ ተገቢውን ገንዘብ ሊከፍሉን ተስማምተን ተቀጥረናል በዛ ሰዓት የምንሰራው ስራ የማን ስራ ነው የቀጠረን ሰው ስራ ነው የግል ስራችንን ልንሰራ አንችልም ምናልባት ቅድስና መስሎን የእግዚአብሔርን ቃል ልናነብ እንችላለን በዛ ሰዓት ግን ሌብነት ነው ሌብነት እናውቃለን ያልተፈቀደው የራስ ያልሆነው መውሰድ ነው ያ ሰዓት እየተከፈለበት ነው ያን ሰው አሰሪውን የእግዚአብሔርን ቃል እያነበብኩ ነው ባክን አንደለው ተደብቀን ነው የምናነበውና ተገቢ አይደለም ቅድስና ከሚመስል ከሚያታልን ነገር እንድንርቅ ነው እኔ ብቻ አይደለም የምናገረው የዛሬ 10 ዓመትም የተነገረን ቃል ነው እዚሁ ቦታ ቅድስና ይመስላል ያታልላል ሌላ ጊዜ ክርስቶስ ኢየሱስ ጊዜ ሌላ ጊዜ የቀጠሩን ሰዎች ጊዜ ሌላ ጊዜ የቄሳር ጊዜ ለቄሳር ነው የእግዚአብሔር ጊዜ ለእግዚአብሔር ነው ወገኖቼ መለየት አለብን ምክንያቱም እንዲህ ትንሽ የተደበላለቁ ነገሮች ስላሉ
የራሳችንን ጊዜ በትክክል ከተጠቀምን የነሱን ጊዜ ለነሱ ካደረግን ነፃ ነን ምንም አይነት ክስ ቢነሳ ኢየሱስ ጌታ ነው እንላለን እኛም ካለንበት ግን ቅድስና እኮ ነው እግዚአብሔርን ቃል ማንበብ አለ ምን አለ ረፍት በሆነ ጊዜ ስራ ባልበዛ ጊዜ ማንበብ እንችላለን እኔ ልከሳችሁ አይደለም ወገኖቼ ግን ልንጠነቀቅ ያስፈልገናል እግዚአብሔር የሚፈልገውን ነገር ልናደርግ ይገባናል እግዚአብሔርን መውደድ ከዚህ ስለሚጀምር ብዬ ነው የተግባባን ማለት በሌላው መስሪያ ቤቱ ታክሲ ቢያዝልን ወደ ቤት ምን ሄድበት ያን ታክሲ ምን ሄድበት ቀጥታ ከዛ መስሪያ ቤት ወደ ቤታችን ነው እግረ መንገዳችንን ብለን አንጨምርበትም ማለት ነው የወንድም ከሌ የእህት ከሌ ብለን ሃሌሉያ ቅድስና አይደለም አይል መጽሐፉ በግላችን በተሰጠን ነገር ነው በእነሱ ገንዘብ አናገለግልም መቅረጥ አለብን ምክንያቱም እንዲህ ከሆነ እንበላሻለን ጥገኛ ነው ምን ሆነው ለአገልግሎታችን የነሱን ታክሲ የነሱን መኪና የነሱን ነገር የነሱን ጉልበት እንፈልጋለን ማለት ነው እኛ ባለን ነገር እግዚአብሔር ደስ የሚለው በቃ ያልተደበላለቀ መታዘዝ ንጹህ ሲሆን ጌታ ደስ የሚለው ደሃ አይደለም አምላካችን ምን ይላል ሙሴ እግዚአብሔር አምላካችሁ ከናንተ ምን ፈልጎ ነው ይሄን የሚያዛችሁ ህዝቡ ሲያደረጋችሁ ምን አጥቶ ነው አለ እግዚአብሔርን በጣም ሲያስመርሩት አንድ ጊዜ ምን አለ ይሄን ህዝብ በሙሉ ላጠፋው ነው አንተን ሌላ ህዝብ አደርጋለሁ ነው ያለው አይደል በቃሉ አለ ግን ያቺ ቃል ስላለች ደግሞ ያዘችው የተናገረው ቃል ስላለው እግዚአብሔር ለአብርሃም የማለው ያዘውና አላጠፋው ማለት ደግሞ ከነሱ ቅድስና አልነበረምና ምን ላችሁ የተደበላለቀው ጉሙ እየጠራ መሄድ አለበት እና እግዚአብሔር ሲያጠራው ያጠራዋል ጌታን መውደድ ማለት በቃ ምንም በፍጹም ይላል አብሶሉት ነው የሚለው በእንግሊዝኛ ምንም አይጨመረ ምንም አይቀነስም ከዛ በላይ መለኪያ የለውም በንጹህ ልብ ከሆነ በንጹህ ልብ ነው በተደበላለቀ ልብ ከሆነ በተደበላለቀ ነው እኛ የልብልቅልቅ ልጆች አይደለም የንጹህ የቅዱሱ እግዚአብሔር ልጆች ነን ስለዚህ በንጹህ ልብ ነው የምናደርገው በንጹህ ነፍስ ነው የምናመልከው በንጹህ ሐሳብ ነው የምንገዛለት በንጹህ ኃይል ነው ሁሉንም የምናደርገው የማንም ተጨማሪ ኃይል ያስፈልግም አይደለም አሁን ኤሌክትሪክ ስንገዛ ካንድ ካምፓኒ እንገዛለን አይደለም እሷን ሶት ሌላ አንጨምርበትም በተለይ እዚህ ሀገር ማለት ነው ፎርቱም ከሆነ ፎርቱም ነው ቫተንፋል ወይ ሌሎቹን ጨምሩልኝ አይልም ራሱን ችሎ ነው የሚሸጠው ይሄን ያህል ኪሎዋት ይላል አይደለም እግዚአብሔርም ኃይሉንም ሲሰጥ ብቻውን ነው የሚሰጠው የማንንም እርዳታ አይፈልግም የመላእክትን እርዳታ አይፈልግም የማንንም እርዳታ አይፈልግም ኢየሱስ ክርስቶስ ጌታ ስለሆነ ብቻውን ያደርጋል የሞተን ለማስነሳ ከፈለገ ሌላ ምን ማልዳቸው ነገሮች የሉም ምን ቆጥራቸው መቁጠሪያዎች አስፈልጉንም ይሄን የምላችሁ ዝባዝንኬው በእምነት ውስጥ እየገባ ተደበላልቆ ባህሉ ልማዱ አይሁድንም ያስቸገረ ጉዳይ ነው እኛንም ያስቸገረ ጉዳይ ነው ከዚህ ነፃ የሆነው በቃ ንጹህን ጌታ ብቻውን ሲጠሩት ሌላ መከራ ማየት አስፈልጋጊ አይደለም በንጹህ ልብ ጌታው ስንለው አለ ምክንያቱም ተናግሯል ስለ ቃሉ ሲል ይገኛል ስለኛ ጩኸት አይደለም ድምጽ ስለቀነስን ስለጨመርን የሚለወጥ ነገር የለም ግን እንደ እግዚአብሔርነቱ ስንፈራው እንደ አምላክነቱ ስናከብረው ይሆናል ስለዚህ ለዓላማው ለሐሳቡ ለትዕዛዙ ተገዢና ታማኝ ስንሆን እሱ ያለ ቢመስለንም ያለ ባይመስለንም አንዳንዴ ያለ የማይመስልበት ሁኔታ አለ በዛ ውስጥ ሁሉ መታመን ይገባናል ምክንያቱም እግዚአብሔር ሰማሁን ያለው ህዝቡ ገብቶናል አይደል እርሱን ማስደሰት ቀዳሚው ሐሳባችን ወይ ጉዳያችን ሲሆን እግዚአብሔርን እንወደዋለን ማለት እንችላለን የምንኖርለት እሱ ነው አንድ ወጣት ለአንዲት ወጣት ማለት ነው ከሁለቱ ፍቅር ካላቸው ፍቅር ሲይዛቸው ከሷ በላይ ሰው አለ በመድር ላይ የለም አይደል ሁላችንም እና አልፈንበታል አይደል ሁላችንም ባንሆን አብዛኞቻችን ከሷ በላይ ማን አለ በመድር ላይ ማን አለ ጥሩ ሰው ደግ ቆንጆ ምንም እኮ እንደው የተቀዳደደ እንኳን ብትለብስ ያምርባታል ነው አይደል እሱም ያምርበታል ነገሩ ያው በኋላ እንግዲህ ያደር ይሄድና
ይገለጥና አይ ጥሩ ማምርብሽም ትባል ይሆናል ስላየሁ ነው እንደዛ የተባባሉም አሉ ሲገፈፍ ፍቅሩ እየቀዘቀዘ ሲመጣ ማለት ነው ያ መጀመሪያ የነበረው ፍቅር አፍላው ፍቅር እፍታ ዋናው የሚያሳብደው እንቅልፍ የሚነሳው ሌሊትም ቀንም በቃ እሱ ብቻ የሚያሰኘው ዞር ሲል አንቺ እንደዚህ ነበርሽ እንዴ ለካ እንዴ ያለህ ነበርክ እንዴ አንተ እንዴ የደበቀሽ ነው ይመጣል በኋላ ያ ሳይሆን ቋሚ የሆነው ፍቅር ያንን ነው ማለት ምንም ቢሆን በጥቂቱም ቢሆን ያን ዋናውን ስላየ ማለት ነው አንዳንዶቻችን ደግሞ እግዚአብሔር ረድቶ ልክ በዛው ከፍታ ምን ኖርም አለ በቃ ፍቅር ይታገሳል አይደለም ይላል የእግዚአብሔር ቃል ምንም ታርግ መርፌም ትሁን ኮረትም ትሁን እነዚህ ትንንሽ ጠጠሮች ጫማ ውስጥ የሚገቡ ታውቋቸዋላችሁ ትንንሽ ጠጠሮች ትልልቅ አይደሉም ስንሄድባቸው እንዴት ነው የማይመቸው አይደለም ትልቅ ነገር ትልቅ ድንጋይ እንኳን ትንሽ ነገር ታስነክሳለች እንደዛም ቢሆን በቃ ይሁን ምክንያቱም በቀደመው ፍቅር ነው የሚለው እግዚአብሔር ቃል እና የቀደመውን ማሰብ መልካም ነው ስለዚህ እሷን ለማስደሰት እንደምንጥር ሁሉ እሱን ለማስደሰት ከሁሉ በላይ ስንወስን ያ እውነተኛ መውደድ በቃ ከሱ በላይ ምንም የለም አንዳንዶች እኔ በጣም እምኮራባችሁ ወንድሞቼ እህቶች አላችሁ በእውነት በጌታ ፊት ነው የምለው ነገሮቻችሁን እረዳለሁ እንደሰው ግን ስራቶቻችሁን ይሄ ትብትቡን የቤቱን የምኑን ትታችሁ ቆርጣችሁ ስትዘረጉ ሳይ ለእግዚአብሔር ነገር ያ ነው እግዚአብሔርን መውደድ ለንመሰክር የምንችለው ምናየው ነገር ስላለን ነው እውነቱን እንናገራለን አይደለም ደክመናል ከበረታም በርትተናል ማለት አለብን መጽናናት መበረታታትም ደግሞ ስለሚገባን ነው አንዳንዶችም በርቱ ማለት እወዳለሁ በዚህ ውስጥ ለምን ከእግዚአብሔር ጋር በቃ ያላችሁ ነገር የጠበቀ ስለሆነ ባሎቻችሁ ቢገፈትሯችሁ ልጆቻችሁ ቢያነቃንቋችሁ ኑሮው እንዲህ ቢያወዛውዛችሁ እናንተ ግን አጥበቃችሁ ጌታን ስለያዛችሁ ትታያላችሁ ስለዚህ በርቱ ይገባል ይሄ እኔ አይደለሁም ብለው ግን የእግዚአብሔር መንፈስ ይሄን ይመሰክርልኛል እኔ ስለናንተ ብዙ ማሰብ ፈልጊያለሁ ግን ጌታ ያው ልቤው ሲያመጣው መናገር አለብኝ ልንበረታታ ይገባል ጨክኑ ዘመኑ የመጨከን ነው እድሜያችን በጣም አጭር ነው ከኖርንበት ዘመን የቀረን ዘመን እኔ ሳስበው 54 ነኝ አሁን የቀረኝ 6 ወር ይሁን 6 ቀን ይሁን 6 ሰዓት ይሁን 6 ሰከንድ ይሁን አላውቅም ጌታ ያውቃል ስለዚህ በጣም እንደደረሰ ጫፉ ላይ እንደደረስኩ አስባለሁ ሁሉ ጊዜ ማሰብ ይጠቅማል በእንግሊዝኛው ምናልባት ብዙ ማንበብ ማሰብ ለምትፈልጉ ሁለት ቃል ነው በዚህ ላይ ያለው ጌታን መውደድ ማለት ሎያሊቲ እና ኦቢዲየንስ ይለዋል ሎያል ኦቢዲየንት ሁለቱ ቃላት ናቸው የሚተረጉሙት ይሄ ደግሞ መሰጠትን ያመለክታል ሙሉ ለሙሉ መታዘዝን ያመለክታል እዚህ ላይ የሕግ መምህሩም አንዱ ስፍራ ላይ መታዘዝ ይላል ከመስዋዕት ይበልጣል አለው ጌታ ኢየሱስ ክርስቶስን እኮ ነው ካለው አዎ ልክ ብለ መልካም ብለሃል ጌታ ሆይ አዎ መታዘዝ ከመስዋዕት ይበልጣል እግዚአብሔር ያለው ነው ለነገሩ እና የተረዳውን ነው እና በፍጹም ልብህ በፍጹም ኃይልህ በፍጹም ሐሳብህ በፍጹም ነፍስ ሲባል ምን ማለት ነው ለሚለው ይሄን ሐሳብ እንድትይዙ ፈልጋለሁ ልብ ማለት ያምሮና የእውቀት መቀመጫ ነው አወቅን ብንል በእውቀታችን መጠን እግዚአብሔር ባሳወቀን መጠን አምሮአችን ደግሞ በሰለ ብንል በበሰልነው መጠን ልባችን እየሰላ እየተገራ እየተስተካከለ ይሄዳል እና ያ ነው ልብ የሚባለው ነፍስ የሚለው ደግሞ የስሜትና የፍቅር መቀመጫ ይባላል ስሜት ቀላል ነገር አይደለም ጌታን እወደዋለሁ ይያል በጣም የምንዘልበት ያ ስሜታችን ማለት ነው እና ያ ረጋ ብሎ ሰክኖ ቡና ሲፈላ አይታችኋል አይደል እንደው ተክ ይልና ብንቀዳው ከናተላው ነው አይደል ግን ሲሰክን ያቺ የምትጠላዋ ንጹህ ቡና ትሆናለች አሻራው ደግሞ ወደ ታች ይወርዳል አይደል አተላ የሚባለው የሚያዘቅጠው ስለዚህ በሰከነ ስሜት እንደገና ልባችን ከዛ ጋር ተያይዞ የሚነጣጠሉ ነገሮች ስላሉ ሐሳባችን ሐሳብ ተብሎ እዚህ ላይ የተጠቀሰው አእምሮ የሚለው ነው የሚጠቅሰው አንዳንዴ 4 አንዳንዴ 3 የሚሆኑት ለዛ ነው ሐሳብ የሚለው አእምሮ የሚለው ነው አእምሮ የሚባለው
አስተሳሰብን የሚጠቀልለው ክፍል ማለት ነው። ዞሮ ግን ከነፍስና ከልብ ጋር ይያያዛል። ነፍስን ስናያት ነፍስም አልቀረልኝ እንላለን አይደለም? ነፍስም አልቀረልኝ ሁለመናዬ ማለት ነው። ሁለንተናዬ ሙሉ ለሙሉ ማለት ነው። በቃ እንዳለሁኝ ማለት ነው። ነፍስ የሚለው ያን ይጠቀልላል። እዚህ ላይ ነፍስ የሚለው ስጋ የሚለው በዛ መልክ አይደለም የምናየው ማለት ነው። ስለዚህ ነፍስም አልቀረልኝ የሚለው ጥሩ ምሳሌ ይሆናል። ኃይል የሚለው ያለን ችሎታችን ሁሉ፣ ጥንካሬያችን ሁሉ፣ ብርታታችን ሁሉ አለን የምንለው ውስጣችን ያለው የታመቀው ነገር ሁሉ በዛ ሁሉ እግዚአብሔርን ልንወድ ይገባል ማለት ነው። ሶስቱ በአንድነት ወይም አራቱ በአንድነት ሁለመና የሚለውን ይገልጣሉ። ወይም ሁለንተና የሚለውን እና መጨረሻ ላይ ሙሉ የሚለውን ይገልጣሉ። በሙሉነት ማለት ይሆናል ማለት ነው። ፍቅር ወይም መውደድ የስሜት ጉዳይ አይደለም። እግዚአብሔርን መውደድ ፈጽሞ በእርሱ ላይ መታመን፣ እርሱን ብቻ መስማት፣ እርሱን ብቻ መስማት፣ ለእርሱ እና ለትእዛዙ ደግሞ ታማኝ መሆን፣ ደግሞ በማንኛውም ሁኔታ በሁሉም አቅጣጫ ለእርሱና ለቃሉ መታዘዝን ያሳያል። ሰው የሚወደውን ሰው እንኳን ሁሉ ጊዜ ያስበዋል፣ አንስቶ አይጠግበውም። ከእርሱ ሌላ ሰው ያለው አይመስለውም። ቅድም እንዳልነው እርሱን ለማስደሰት የማያደርገው ነገር የለም። ያለውን ሁሉ ይሰጠዋል። ተወዳጁ የማይወደውን ነገር ጨርሶ አናደርገው። እንናፍቀዋለን፣ በሙሉ መሰጠት እንኖርለታለን፣ እንሞትለታለን፣ እንንሰፈሰፍለታለን። መታዘዝ የእውነተኛ ፍቅር መግለጫ ወይም ማረጋገጫ ወይም ማስረጃ ስለሆነ እግዚአብሔር የሚፈልገው ሁሉም ነገር ተንጠልጥሎ በመታዘዝ ላይ እንዲያርፍ ይፈልጋል። ጌታችን ኢየሱስ ክርስቶስ ይሄ ነገር የአስተምሮቱ ማዕከል እንደሆነ ሲያመለክት በዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ በቁጥር 8 ላይ እንደምናየው እንዲህ የሚል ጥያቄ አቀረበለት። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 8 ላይ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። በቃ እስከዛሬ አስተምረናል፣ ብዙ አድርገሃል፣ አሁን አብን ብቻ አሳየን፣ ምናፍቀው እግዚአብሔር አብን ማየት ነው አለ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? ይሄን ያህል 3 ዓመት ተኩል ከኔ ጋር ቆይተህ አብን አላየሁም እንዴት ትላለህ? እኔ በአብ እንዳለሁ አብን በኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በኔ እንዳለ እመኑኝ፣ ባይሆንስ ስለራሱ ስለ ስራው እመኑኝ ይለዋል። እና ወረድልና ቁጥር 15 ላይ እንዲሚል ቃል አለ። ብትወዱኝ ይላል። በአዲሱ መደበኛ ትርጉም የምትወዱኝ ከሆነ ማለት ነው። ብትወዱኝ ትእዛዜን ጠብቁ ይላል። 3 ቃል ነው። ብትወዱኝ ትእዛዜን ጠብቁ። ይሄን ለማብራራት ጌታ ኢየሱስ ክርስቶስ የሚከተለውን ይላል። እኔም አብን እለምናለሁ ለዘላለምም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እናንተ ትእዛዜን ጠብቁ የምትወዱኝ ከሆነ እኔ ደግሞ አብን እጠይቃለሁ ደግሞ ይሰጠኛል። እርግጠኛ ነኝ ያ ደግሞ የሚቆየው ለዘላለም ነው ከናንተ ጋር። እናንተ እንኳን ወደኔ ብትመጡ ማለት ነው ከናንተ በኋላ ያሉትም ያ አጽናኝ አላቸው። ስለዚህ ወገኖች እናንተም ያ አጽናኝ አለ። አብን ጠይቆ ወልድ ለኛ የላከልን መንፈስ ጌታ መንፈስ ቅዱስ የሚባለው ለኛ አጽናኛችን አለለ። ስለዚህ በመሐከላችን አሁን የሚንቀሳቀሰው እሱ ነው። ስለዚህ ምንድነው እናንተ ብትወዱኝ ትእዛዜን ጠብቁ ወይም ተጠብቃላችሁ። ከዛ ቁጥር 21 ላይ ደግሞ እንዲህ የሚል ቃል አለ። እነ ፊልጶስ አሁንም አብን አሳየኝ እንዳለው ትእዛዜ ሲል ትእዛዜ ምንድነው? ትእዛዙ ምንድነው እንዳይሉ ትእዛዜ በእሱ ያለችው የሚጠብቃትም የሚወደኝ እሱ ነው።
የሚወደኝ ሌላ አይደለም። ጌታ ሆይ የሚለኝ አይደለም፣ የሚከተለኝም አይደለም። 3 ዓመት ተኩል ከኔ ጋር የሚወጣው የሚገባው ሁሉ አይደለም። ግን ትእዛዜ በእጁ ያለችው በእርሱ ዘንድ ያለችው እርሱ ይወደኛል ተናገረ። ጽፏል፣ ሰጣቸው። እነዚህ ሰዎች ማስታወሻ እንደናንተ ያያዙ አይደለም። ሂዱና አንብቡ ገጽ 7 ላይ ይላቸው ጌታ ኢየሱስ። ግን ከናንተ መካከል የኔ ትእዛዝ ተናግሬያታለሁ ያለችው እርሱ ይወደኛል አለ። ማን እንደሆነ በኋላ እናየዋለን። ከነዚህ ውስጥ አንዱ ማለት ነው። እንደገና ከቁጥር 23 እስከ ቁጥር 24 ላይ ያስቆሮቱ ያልሆነው ይሁዳ ይላል። ከሃዲው ሳይሆን ሌላው ይሁዳ ጥያቄ የሚያስነሳበት ቃል ይመጣል። የሚወደኝ ቢኖር ቃሌን ወይም ትእዛዜን ይጠብቃል። ከዛ ምን ይሆናል? የሚወደኝ ቢኖር ትእዛዜን ሲጠብቅ አባቴ ደግሞ ይወደዋል፣ ወደ እርሱም እንመጣለን፣ ከእርሱም ጋር እንኖራለን፣ ወይም በእርሱም ዘንድ መኖሪያ እናደርጋለን ይላል። ማናቸው የሚመጡት? አብና ወልድ ይመጡና እዛ ምስኪኑ ከሃዲው ሰው ውስጥ ሊኖሩ ማለት ነው። ቤት ሊሰሩ ነው ማለት ነው። ይሄን ማን ተናገረ? ወልድ ተናገረ። መቼ? የሚወደኝ ቢኖር ትእዛዜን ወይም ቃሌን ይጠብቃል። ትእዛዜ ምንድነው? እንመጣበታለን። ያንን ሲጠብቅ ምን ይሆናል? አውቶማቲካሊ የሚከፈት በር አለ። አብ ይወደዋል። አብ ሲወደው ምን ይሆናል? አብና ወልድ ይመጣሉ። መጥተው ምን ያደርጋሉ? ጎብኝተውት አይመለሱም፣ አይተውት አይመለሱም፣ አሟሙቀውት አይመለሱም። ወገኖች ልብ ልንል የሚያስፈልገው መኖሪያ እናደርጋለን። አንተ ወንድሜ፣ አንቺ እህቴ፣ አንቺ ውስጥ አንተ ውስጥ መኖሪያ ሊያደርግ ጌታ ኢየሱስ ክርስቶስ አብን ይዞ እኮ ነው የሚመጣው። ገብቶናል? አብን ይዞ ወልድ አንተ ውስጥ አንቺ ውስጥ ከሁሉም እናንሰው እኔና እናንተ ውስጥ ሊኖር ይመጣል። መቼ? ወደፊት አይደለም፣ ዛሬ በእናንተ ውስጥ አለ፣ በእኔ ውስጥ አለ። ምክንያቱም የሚወደው ስናደርግ፣ እርሱን ስንወድ፣ ትእዛዙን ስንጠብቅ፣ ትእዛዙ በእኛ ዘንድ ሲኖር፣ ስናሰላስለው፣ ስናውቀው፣ ስናደርገው፣ ስንታዘዘው ያን ጊዜ እኛ ውስጥ መኖሪያ ያደርጋል። ቤቱ እንሆናለን ማለት ነው። ትግሉ ምን ላይ ነው? አሁን የዘላለም ቤቱ ለመሆን ነው። እሱ የዘላለም ቤታችን ነው አይደለም? እስራኤልን ርስቱ ናችሁና ይላል ሙሴ። እግዚአብሔር ርስቴ ናችሁ ስላላቸው ርስቱ ናችሁ ይላል። እኛ ርስቱ ስለሆን ርስቱ ላይ ሰው ይኖራል አይደለም እንዴ? ቤታችሁ ውስጥ ትኖራላችሁ አይደለም? ቤታችሁ ስለሆነ ሌላው ሰው ቤት ውስጥ ሮጣችሁ መግባት አትችሉም። ራሳችሁ ቤት ውስጥ ግን በፈለጋችሁ ሰዓት እንደፈለጋችሁ ከማንም ጋር የፈለጋችሁትን ነገር ይዛችሁ የፈለጋችሁትን ያሻችሁን እያደረጋችሁ ትኖራላችሁ። ልክ እንደዚሁ አብና ወልድ መንፈስ ቅዱስ እኛ ውስጥ ርስቱ ስላደረገን እኛ ውስጥ ይኖራል። ማንም እዛ ውስጥ እንዲኖር አይፈልግም። ይሄን ደግሞ ልብ ማለት ያስፈልገናል። ደባል አስፈልገው ሌላ ልናከራይ አንችልም፣ ሌላ ልንሸጠው አንችልም፣ ለሱ ብቻ። ምክንያቱም ርስቱ ነው። እኛ በሱ ንብረት ስልጣን የለንም። ያን ልንጠነቀቅ ያስፈልጋል። እና ያስቆሮቱ ይሁዳ ጥያቄ ስለተነሳበት እዚህ ላይ ጌታ ኢየሱስ ክርስቶስ የማይወደኝ ቃሌን አይጠብቅም፣ ይህ የምትሰሙት ቃል ወይም ትእዛዝ የላከኝ የአብ ነው እንጂ የኔ አይደለም ይላል። ወልድ አይደለም ያዘው። ይሄ ጥንትም የነበረች ገና ከጧቱ የታዘዘኝ ትእዛዝ ነች። አብ ነው ያዘዘው። አሁን የምናገረው የአብን ትእዛዝ ነው ይላል። እና ሮሜ 8:28 ላይ ሁሉ ጊዜ የምንለው አንድ ቃል አለ። እግዚአብሔርን ለሚወዱት ለሐሳቡ ለተጠሩት ነገር ሁሉ ለበጎ እንደሚሆን ወይም እንደሚደረግ እናውቃለን እንላለን። እግዚአብሔር ለሚወዳቸው ነው የሚለው። እግዚአብሔርን ለሚወዱት ነው የሚለው። እንደ ሐሳቡ ለተጠሩት ፐርፐዝ ነው የሚለው። በእንግሊዝኛው ላይ የተጠሩት የሚለው ፐርፐዝ ነው የሚለው። በዓላማ በስራ የተጠሩለት እነርሱ ስለሚወዱት እነሱ ደግሞ ምንም ነገር ቢመጣባቸው ሁሉም ተገልብጦ ለበጎ እንደሚሆንላቸው እናውቃለን ነው የሚለው። የሆነለት ሰው ነው
ሐዋርያው ጳውሎስ እሱ ነው ያንን ቃል ከመንፈስ ቅዱስ አምጥቶ የሚነግረን። ስለዚህ ስንናገረው ቃሉ እግዚአብሔርን ለሚወዱት ነው የሚለው። እግዚአብሔር ለሚወዳቸው ለሚለው ሰውን ሁሉ ወዷል እግዚአብሔር። ኃጢአተኛውንም ጻድቁንም እግዚአብሔር ወዷል። ኃጢአትን አይወድም። ስለዚህ ልጁን አንድ ልጁን ለዛውም አንድ ልጁን ሰጥቷል። አሁን የሚጠበቀው ግን ከኛ ነው። አጸፋው ነው። አሁን ስለ አጸፋው ነው ዛሬ የምንነጋገረው ማለት ነው። በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ደግሞ የሚያስፈራ ቃል አለ። ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል ሐዋርያው ጳውሎስ። ምን ነው ይሄን ቃል ምን ነው እዚህ ቦታ ለምንድን ነው ያመጣው? ለምንድን ነው ይሄ የተባለውና ነገሩ የሚያስፈራ ነገር ስለሆነ ሁሉን ከጨረሰ በኋላ ማሳረጊያው ላይ ነው ደግሞ የሚናገረው ይሄንን እና አሳዛኝ የሆነ ነገር ነው። ከበድ ያለ ነገር ነው። 16:22 ላይ እኔ ጳውሎስን ሰላምታ በገዛ እጄ ጽፌያለሁ ይላል። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። ግን እሱ አይደለም ያለው የተረገመ ይሁን ያለው፣ ተረግሟል። መጀመሪያው ጌታ ኢየሱስ ክርስቶስን የማይወድ ሰው ተረግሟል። በርግማን ውስጥ ያለ ሰው አለ። ያ ሰው እንደተረገመ እዚህ ስፍራ ያሳየናል። ግን በዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ እንዲህ የሚል ቃል አለ። በወልድ የሚያምን ሁሉ የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም ይላል። ስለዚህ ቁጣን ይዞ የሚኖር ሰው አለ። ጌታ ኢየሱስ ክርስቶስ ለእርሱ እንደሞተለት ያላወቀ ሰው፣ ያልተቀበለ ሰው፣ ሕይወቱን ለክርስቶስ ያልሰጠ ሰው የተረገመ ሰው። ግልጽ ነው። እኛ አይደለም የምንረግመው፣ በእግዚአብሔር ቁጣ ውስጥ የሚኖር ሰው ነው። ይህን ሰው ነው የተረገመ ይሁን የሚለው። ጌታ ኢየሱስ ክርስቶስን የማይወድ ሰው ማለት የማይታዘዝ ሰው፣ የማያምነው ሰው፣ ያልተደገፈው ሰው፣ ሕይወቱን ያልሰጠው ሰው፣ እንዲህ ያለው ሰው በእግዚአብሔር ቁጣ ውስጥ ነው የሚኖረው። ተረግሟል። እርግማን እጁ ላይ ነው ያለው፣ ሕይወቱ ውስጥ ነው ያለው ይላል። ስለዚህ አንደኛ ጢሞቴዎስ ደግሞ ይሄንን ሲያረጋግጥ ምዕራፍ 1 ቁጥር 5 ላይ የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚመጣ ፍቅር ነው ይልና አሁን ጥያቄው ታዲያ ምንድነው? ትእዛዙ ምንድናት? ትእዛዜን ጠብቁ ሲል ጌታ እንደው ድፍና አላደረገብንም ወይ ለሚለው ጌታ ኢየሱስ ክርስቶስ መልሳለሁ። ከነዚህ ደቀ መዛሙርት እንደምታስታውሱት ከ12ቱ ደቀ መዛሙርት ጌታ ኢየሱስ ክርስቶስ ሶስቱን የበለጠ አጠገቡ አድርጎ የሚያስተምራቸው ብዙ አዲስ ነገር ነበረው። ዮሐንስን ጴጥሮስንና የዮሐንስን ወንድም አብሮ ይዞ ወደ ተራራው ላይ ወስዶ የእግዚአብሔር ክብር ተገልጦ እነ ሙሴ ለፊታቸው በታዩበት ወቅት ታስታውሳላችሁ። እግዚአብሔር የሚወደው ልጄ ይህ ነው እያለ ሲመሰክርለት ባይናቸው ያዩ ሰዎች ናቸው፣ በጆሮአቸው የሰሙ ሰዎች ናቸው። ጌታ ኢየሱስ ክርስቶስ ማን እንደሆነ የተረዱ ሰዎች ናቸው። ከነዚህ ውስጥ እግዚአብሔር ደግሞ ትልቅ መልእክት አሸክሞት እስከ መጨረሻ ረጅም ዘመን ሰጥቶት ደግሞ ሲያገለግል የነበረው ሐዋርያው ዮሐንስ በአንደኛ ዮሐንስ ምዕራፍ 3 ቁጥር 23 ላይ የሚናገረው ቃል አለ። ከዛ በፊት ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 34 እና 35 ላይ ይሄን ትእዛዝ ግልጽ ሲያደርገው እንዲህ ይላል። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ይላል። አሁን እንደገና ከዛ ደግሞ እርስ በርሳችሁ ብትዋደዱ በፍቅራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ ይላል። እኛ የምንታወቀው የክርስቶስ ደቀ መዛሙርት በመሆናችንን መንገድ ላይ ቆመን ሰዎችን ስላገኘን ስለተናገርን አይደለም፣ እዚህም ደግሞ ስለሰበክን አይደለም፣ ስለ ትጋታችንም አይደለም፣ ስለ ፍቅራችን እርስ በርሳችን ያለን ፍቅር ያ የሚያያይዘው ጅማት የሆነው የክርስቶስ ፍቅር በመስቀል ላይ ደሙን እስኪያፈስ ድረስ እኛን የወደደበት ፍቅር አንዳችን ለእህታችን ለወንድማችን ያንን ፍቅር ስናስተላልፍ ስንያዝ ያን ጊዜ እነዚህ የክርስቶስ ኢየሱስ ደቀ መዛሙርት ናቸው ይባላል። ታውቃላችሁ ጆሆባ ዊትነስስ በሄዱበት ሁሉ
መጀመሪያ ኢትዮጵያ ሆኜ ነው ማውቀው ይሄን ነገር ከኢትዮጵያ ሲነሱ ወደ ለንደን ሲሄዱ ለንደን ማንን ኮንታክት እንደሚያደርጉ ያውቃሉ ወንድሞች አሏቸው ያው እነሱም ወንድሞች አሏቸው ወንድም እንደምንለውኛ ማለት ነው ስለዚህ ልክ እንደሄዱ ሜዳ ላይ አይወድቁ ኮንታክት አላቸው ሁሉ ጊዜ የትም ሲሄዱ አሜሪካም ይሄዱ ካናዳም ይሄዱ አውስትራሊያ የትም ይሄዱ ያ አላቸው ኔትወርካቸው ህብረታቸው የተነከረ ነው እኔና እናንተስ አቤት ወንድሜ ለከሌም መጠጋት አይ በርቁ ይሻላል እንደ ኤሌክትሪክ ሊሆን ይችላል ሶር ሊሆን ይችላል ግን በርቀት በቃ ፍቅር በርቀት ይሻላል ያለው ምን ነው አይደለም እንዴ ያ ባይሆን ኖሮ ተያይዘም ቢሆን ኖሮ ተደጋግፈም ቢሆን ኖሮ ደቀ መዛሙርት ሆናችን በታየ ነበር ስለዚህ ደቀ መዛሙርትነት አይታይብንም እኮ ለዚህ ነው እግዚአብሔርን መውደድ ማለት ደቀ መዛሙርቱ መሆን ማለት ነው በሌላ ቋንቋ ደቀ መዛሙርቱ መሆናችን ደግሞ መታየቱ ደግሞ ስንያያዝ ነው ምንድነው ማያያዝ በሽታው ምንድነው በሽታው ሲታወቅ መድኃኒቱ ደግሞ ይመጣል ምክንያቱም እኛ ምናመልከው የዓለም መድኃኒት አይደለም መድኃኒዓለም አይደለም እንዴ መድኃኒት እኮ ነው የተባለው ስለ መድኃኒት በሌላ ጊዜ እንመጣለን ልቤ ውስጥ አንድ ሐሳብ ስላለ ግን መድኃኒት የሆነው ይያለን በበሽታ ለምንድነው ምንንከራተተው ለምንድነው ምንታወቀው በሽታው ካለ ይነቀል እኛ መፍቀድ አለብን ቀደም እንዳልኳችሁ እናንተ በደሙ የተገዛችሁ የክርስቶስ ኢየሱስ ንብረቶች እንጂ የራሳችሁ አይደላችሁ ቃሉ እንደም የራሳችን አይደለም ስለዚህ ሁለንተናችንን ስናስገዛ በፍጹም ልባችን በፍጹም ነፍሳችን በፍጹም ኃይላችን እግዚአብሔርን ስንወድ ከሱ ጋር ጌታ ኢየሱስ ክርስቶስ እሱ ብቻ አይደለም ወደ ላይ ብቻ አታሳይ ወደ ጎና ሳይ ወንድምህን እህትህን ውደድ ይሄን ሁለቱም ካላደረክ ሙሉ አይደለም ነው የሚለው ስለዚህ በአንደኛ ዮሐንስ ምዕራፍ 3 ቁጥር 23 ላይ ይሄ የገባው ዮሐንስ በኋላም ደግሞ ክርስቶስ ኢየሱስን እስከ ሞታቸው ድረስ ይወዱ የነበሩ ደቀ መዛሙርትን እንደነ ፖሊካርፕ ያሉትን በ86 ዓመታቸው ለእሳት ሲሰጡ ባካንድ ካድናሙት ካድናንተ ወሃለን ሲባል ኢየሱስ ክርስቶስ በ86 ዓመት ውስጥ አንድም ቀን እኮ አላስቀየመኝም ነው ያለው አላሳዘኝ ምን እንዴት ብዬ ነው ምለው በምን አንጀቴ ነው ምለው ነው ያለው ይሄ ሰው ከሐዋርያው ዮሐንስ በኋላ በኤፌሶን የነበረ የእግዚአብሔር ሰው ነው ትልቅ የእግዚአብሔር ሰው ነው እና ምን እንማራለን ከዚህ እኛ ስንቴ ነው ምንክደው እንደ ጴጥሮስ ያቺ ደካማ ሰራተኛ ከሱ ጋር ነበር ደቀ መዝሙሩ ነበር ስንባል እንዴት ነው ምንለው ያ ድካም እኛ ውስጥ አለ ወይ ጴጥሮስን ለመክሰስ አይደለም ስጋን ለማሳየት ነው እኛን ለማሳየት ፈልጌ ነው ጴጥሮስ አልሆነም በኋላ እኮ ሲነሳ እስከ ተዘግዝቆ ለጌታዬ የሚገባው ክብርስ እንደዛ ሳይሆን እኔ በሌላ ሞት ነው ሞተው ብሎ ራሱን የሰጠ ሰው ነው እንግዲህ ከታሪክ እንደምንማረው ያንን ሊያመጣ የቻለው ወደዛ ጀግንነት ሊለውጠው የቻለው እምነት መታዘዝ እኛ ውስጥ የማይመጣበት ምን ምክንያት አለ ጴጥሮስም በ9 ወር እኛም በ9 ወር የዳኑ በክርስቶስ ኢየሱስ የዳንበት ወንጌል አንድ ነው እኛ ያልተጣሉ ስብከት የለም ያልሰማነው እግዚአብሔር ቃል የለም ያልተሰጠን እድል የለም ያቺ ቅድም ያልኳችሁ ጠጠር እንኳን አትቆረብጠን ብዙ ጊዜ ከነሱ አንፃር ሲታይ ችግር የለም መከራ የለም ማለት አይደለም ግን ከነሱ በተሻለ ዘመን ላይ ነው ያለው ቢያንስ እግዚአብሔርን ቃል የምናነብበት እድል ያለን ሰዎች ነን እነሱ የሚያነቡ ሰዎች አልነበሩ ሊያነቡ አልተፈቀደላቸውም ከታም ያነቡታል እግዚአብሔርን ቃል አልነበረም እኮ ያኮ የሚጠቀለለው እኮ ሊቀ ካህኑ ብቻ እኮ ነው የሚያነበው ግልጽ ነው አይደል በየቤቱ እኮ የለም መጽሐፍ ቅዱስ እና ይሄን እናስተውል ያስፈልጋል እና ሐዋርያው ዮሐንስ ያ ስለገባው ምን አለ ትእዛዚቱም ይህች ናት በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝን እንደሰጠን እርስ በርሳችን እንዋደድ ዘንድ ትእዛዙንም የሚጠብቅ በርሱ ይኖራል እርሱም ይኖርበታል በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 23 ላይ ወንድምን ስለመውደድ ትልቁ በሽታ ነው እግዚአብሔርን መውደድ ቀላል ነው ወንድምን መውደድ ግን ከባድ ነው
ግን ጌታ ደግሞ ሲያስቀምጥ ይሄ መጽሐፍ የተጻፈው ለትምህርታችን ነው ይላል እግዚአብሔር ቃል ሆሴዕን ጎሜርን ወደዳት እንዳለው አይነት መውደድ ነው ወደዱ የተባለው እንግዲህ አሁን ጎል ይመጣል ጎሜር ባለጌዋን መታንጓጥጠዋል ስነ ስርዓት የሌላትን እንደውም ቤቷን ማትቀመጠውን 24 ሰዓት መዞር ነው ከውሽሞቿ ጋር እሷን ወደድ ወንድሜም እንደዚህ ያለ ሊሆን ይችላል እህቴም እንደዚህ ያለች ልትሆን ትችላለች ግን መውደድ ታዝዣለሁ ስለዚህ እንደን የሚጎረብጥ ነገር ነው አይደለም ከነ ጉድፋችን ከነ በደላችን ከነ ቆሻሻችን ነው እግዚአብሔር የወደደን ጥርት ብለን ንጹህ ሆነን አይደለም በደለኛውም ሲበድል ኃጢአተኛውም ኃጢአቱን ሲያደርግ የሚገፋውም ሲገፋ የሚነቅፈውም ሲነቅ የሚወጋውም ሲወጋው ያን ጊዜ ያ ሁሉ እንዳለን የወደደው እኔም እንደናንተው በዛ ሁኔታ ውስጥ የተወደድኩት ከነ ጉድፌ ከነ ቆሻሻዬ አስቀያሚ ስዕል ባለኝ ጊዜ አስቀያሚ ሰው ሊነኩኝ በማልፈለግበት ጊዜ ነው ከበደሌና ከኃጢአቴ የተነሳ ካለማመኔ የተነሳ ማለት ነው ግን ወደደኝ ጎሜር ሆኜ ነው የወደደኝ ስለዚህ ልትወዱኝ ያስፈልጋል ዛሬ ምጎረብጣችሁ ሆን ማልመቻችሁ ሆን ምንም ባደርግ ልትወዱኝ ግድ አለባችሁ ካልወደዳችሁ እግዚአብሔርን አትወዱ ደግሞ አለው እንዲህ ሆኜ ካልወደዳችሁኝ እግዚአብሔርን አትወዱ ሌላ እምነት ማመን ትችላላችሁ አትድከሙ ተስፋ ላስቆርጣችሁ አይደለም ቃሉ ነው የሚለው ሁለቱም ነው የተናገረው አንድ ትእዛዚቱ ይህች ናት ነው የሚለው በጣም አላከበደው እንደውም በሌላ ስፍራ ላይ ቀላል ናት ይላል አንደኛ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ እርሱ እግዚአብሔር እንደሆነ እናምን ዘንድ ደግሞም ትእዛዝን እንደሰጠን እርስ በርሳችን እንዋደድ ዘንድ ይላል ይሄን የሚለው ከጌታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ የተማረው ሐዋርያው ዮሐንስ በኢየሱስ መንፈስ ቅዱስ የተናገረው ንግግር ነው እና ከዛ ቀጥሎ ደግሞ ምን ይላል መታወቂያችንን ቅድም እንደተናገርነው ሁሉ ጊዜ ልናስታውሰው ይገባል ደቀ መዛሙርት ነኝ የክርስቶስ ደቀ መዝሙር ነኝ ስንል ወደ ጎን ወንድሜን እህቴን ወዳለው ወይስ እየገፋው ነው እግዚአብሔር ያ ችግር የለውም ሽማግሌዎቹ ላያዩ ይችላሉ ፓስተሩም ላያዩ ይችላል አገልጋዮቹም ላያዩ ይችላሉ ጓደኞቻችንም ላያዩ ይችላሉ ልባችንንም ልናታልለው እንችላለን እግዚአብሔር ግን ያ ስለዚህ የተፈራውን የሚያየውን በማንኛውም ሁኔታ ውስጥ ሆነ ሊፈርድ የሚችለው እግዚአብሔርን ልንፈራው ያስፈልጋል ጌታን መውደድ አለመውደዳችን ታዲያ በምን ይታወቃል እርሱን የማይወደው ምናልባት የሚወደው ከምን የማይወደው ብል ይሻለኛል እርሱን የማይወድ ሰው ትእዛዙን አይጠብቅም ግድ የለው ተሰበከ አልተሰበከ ተማረ አልተማረ ያ የከሊ ቃል ነው እንጂ የእግዚአብሔር ቃል አይደለም እሱ ነው የተናገረው እሱ ተናግሮ ደግሞ እግዚአብሔር የምሕረት አምላክ ነው ይላል የምሕረት አምላክ እሱ ይቻላል ይላል ምሕረትን ለእርሱ ብቻ ሰጥተን የምናቆመው ነገር አለ እኛም ልንምር ያስፈልገናል አይደለም እርሱ እንዲሁ ይወደናል እየበደልነው ካል እኛ ደግሞ ያንን ተለማምደን ክርስቶሳዊ መሆን መቻል አለብን የክርስቶስን ባህሪ ማድረግ መቻል አለብን ስናደርገው ነው ሆን የሚባለው ስለተናገርነው ሆን ማለት አይደለም ለዚህ እኮ ነው ሰዎችም ብዙ ጊዜ እኛን እንደ ማግኔት ወደኛ ተያይዘው መሳብ የማይችሉት እኛ ማግኔት ስለሌለን ነው ስወርሳችን የውስጣችን ማግኔት ጠንካራ ሲሆን ብዙዋጅ አስፈልገንም ምንድነው እዛ ቦታ ያለው ምንድነው የነካቸው ምን አግኝተው ነው እንባላለን በኑሯችን እንታያለን በሰፈራችን ይታያል ልጆቻችንም ቢሆኑ ይመዝኑናል ወገኖቼ ልንገራችሁ የሁድ ክርስቲያን ብንሆን ልጆችን ይመዝኑናል ልጆቻችን ይመዝኑናል ያዩናል እና ማታደርገውን ነው እኔን አድርግ የምትለኝ ማታደርጊውን ነው ባታምኝበት ባታምንበት አይደለም እንደዚህ ማታደርጉት ይላሉ ሰዎች እኮ ናቸው አይደለም ሩቅ ሳንሄድ ማለት ነው አብረናቸው ያለናቸው ሁሉ ጊዜ የሚያዩን እነሱ ናቸው በትንሹ ትንሽም ቢሆኑ ትንሽ ሆነው አይቀሩ ይሄን እናስተውል ያስፈልጋል ሌሎቹ ደግሞ እንዴት ያዩናል ልንታይ ያስፈልጋል ለዛ ነው ለመታየት ብለን ባንኖርም ክርስቶስን ልናሳይ
ዳግም የተወለድን ሰዎች ነን ስለዚህ መታየት ግዴታችን ነው ሳንወድም ስንወድም እንታያለን እነ ግንፍሌ ታውቃላችሁ ግንፍሌ የሚባል ወንዝ አለ አዲስ አበባ ለምንድን ነው ግንፍሌ የተባለው እኔ እንደምረዳው እንደው ጎርፉ ሲመጣ ሳይታሰብ ባንድ ጊዜ ነው የሚያለብሰው መጣች አልመጣች ተብላ ሳትታሰብ ይዛ መጥተይ ደራሽዋ ታውቃላችሁ አይደል እንደዛ የምትሆነችና እነ ግንፍሌም ከሆንኛ ቀዝቀዝ ማለት አለ ግንፍሌ ማለት ባህሪያችን ያልሰከነ ከሆነ ማለት ነው እንደው ገና ትንሽ ዋስፒል ነካ ስታረገን ቡራ ከረዩ ምንል ከሆነ ያንንም ማሰብ አለብን ክርስቶስ ኢየሱስ እንደዛ አይደለም ይታገሳል ስንል እኛ ስለ ትግስት አስተማሪ እንሆናለን ስለ ሰላምታ አስተማሪ እንሆናለን ሰላም አንልም አይደለም እንዴ ሰላም አንልም እንደው ሰላምን ብንል ምናልባት እንደው ከዛች ከስብከታችን በኋላ በዛን ሰዓት በዛን ጊዜ ደሞ አዩን አላዩን ብለንም እናረጋለን ይሄ ባህሪያችን ስለሆነ ሰው የተባልነው ያ ባህሪያችን አናድርግ እንደዛ ባካቸው ክርስቶስ ያይናል ልባችን በቃ የምንችለው ሁሉ ያድርግ ለወንድማችን ለእህታችን የምንዘረጋው ስለማንም ብለን አይደለም በቃ እኛ ተወደናል ተደርጎልናል የተደረገለት ሰው ደግሞ እንደተደረገለት ነው መሆን ያለበት ሊመቸኝ ላይመቸኝ ይችላል ምን ነገር የለም ሊመቸን ይገባል የምንጸልይበት ጉዳይም አይደለም ግን የምንወስንበት ጉዳይ ነው የገባን ነው ቅድም የተቀስኳቸው እኔ እግዚአብሔር ወደ ልቤ ያመጣቸው ወገኖች እንደጨከኑት ማለት ነው ችግር የለባቸው ማለት አይደለም ከነ ችግሮቻቸው ግን ወደ ክርስቶስ እና ከነ ችግሮቻችን ወደ ወንድሞቻችን እህቶቻችን ልንዘረጋ ይገባል ደግሞ ጌታ ኢየሱስ ክርስቶስ እንዳስተማረን እግዚአብሔርን መውደድ ማለት ሌላ ተወዳጅ ከሱ እኩል ከሱ በፊት እንዳይኖረን ስለኔ እናቱን ወይም አባቱን ወይም ሚስቱን ወይም ልጁን ነው የሚለው አይደለም የማይተው ለኔ ሊሆን አይገባም ነው ያለው ጌታ ምን ማለት ነው ሌላውን እናስቀድም ከሆነ የሚሚየ ጉዳይ የሚቀድምብኝ ከሆነ ያቡሽየ ጉዳይ የሚቀድምብኝ ከሆነ ከክርስቶስ ማለት ነው እንደው እነሱኑ እንዲሁ እንደንቁላል ስንከባከብ ዘመኔን የምጨርስ ከሆነ የክርስቶስ ሊሆን አይገባኝም እነሱን የሰጠኝ እሱ ነው እውነት ነው ለነሱ ጊዜ አለ ለጌታዬ ደግሞ ጊዜ አለ የጌታዬ ጊዜ ግን አንድ ቁጥር እነሱን ያጉላላው ማለት አይደለም እዚህ ላይ ልብ እንበል ቅጥና ሲዘው መልክና ሲዘው እንደው ጣዖቶቻችን ልጆቻችንም አይሆኑ ጣዖቶቻችን ባሎቻችንም አይሆኑ ሚስቶቻችንም አይሆኑ ስራችንም አይሆን ሌላ ምንም ነገር አይሆን ከሁሉ በፊት ኢየሱስ ክርስቶስ ሊቀድም ይገባዋል ያን ጊዜ እግዚአብሔርን ወደን እንላለን ሌላው ሁለተኛ ሁሉ ጊዜ ስራ ሁለተኛ ልንገራችሁ ስራውን እየወደዳችሁት ስራውን ከእጃችሁ ሊወስደው ይችላል ልጆቻችሁን እየወደዳችሁ ልጆቻችሁን ከፊታችሁ ዞር ሊያደርግ ይችላል በባህሪያቸው ዞር ሊያረጋቸው ይችላል ፊዚካሊ ዞር ሊያረጋቸው ይችላል yes lord ይሄንን ማስተዋል መልካም ነው ጣዖቶቻችንን ከፊታችን እናንሳ እስራኤል የተወቀሰው እግዚአብሔር ይሄን የተናገረው መሃል ያመጣ የሚጋርደው ከምድር ከሰማይ ከምድር በሁለቱ መካከል ያሉትን ምስሎች እነዛን ያስቀመጠ የለዋወጠ ስለሚያመልክ ነው ሊመለክ የሚገባው ግን ምድርና ሰማይን የፈጠረው አንድ ብቻውን የሆነው የሰራዊት ጌታ እግዚአብሔር ስለሆነ ስለዚህ ለሰራዊት ጌታ ለእግዚአብሔር ቅድሚያ የማትሰጥ ነፍስ ጌታ ቃሉ እንደሚል ኢየሱስ ክርስቶስን የማይወድ የተረገመ ይሁን እንደሚለው ከዛ እርግማን መራቅና መሸሽ ማምለጥ አለብን ትምህርቱን የማይሰማ ሰው የተረገመ ነው ሰምቶም የማያደርገው ደግሞ የተረገመ ነው የእግዚአብሔር ቃል ስለሚል ነው ያሻውን የሚናገር ልቡ እንዳመጣ የሚናገር የሚያደርግ እንደፈለገው የሚያስተምር እንደው ግርግዳ የሌለው ጣራ የሌለው ገደብ የሌለው ልክ የሌለው ጨርሶ እግዚአብሔርን የማይፈራ የቤተ ክርስቲያን ቁንጮ የቤተ ክርስቲያን ባለቤት ሊሆን የሚፈልግ የተረገመ ሰው የገባነው የቤተ ክርስቲያን ቁንጮ ራሷ ኢየሱስ ክርስቶስ ነው አሜን አሜን ፓስተር ከሌ እንትና ከሌ አይደለም
ማንንም ባለቤት አይደለም በሱ ቤት ውስጥ ሁሉም ያገለግላል አሜን ባለቤቷ እሱ የፈጠራት ኢየሱስ ክርስቶስ የሞተላት የሰራት ኢየሱስ ክርስቶስ ነው በዚህ ፍርሃት ሁሉም ካገለግሉ ነገሮች ይሰምራሉ አንዳንዶች የኔ ቤተክርስቲያን የሚሉ ሰዎች ስላሉ ማለት ነው ከዛም በኋላ ደግሞ እስራኤል የተነቀፈውና ማስጠንቀቂያ የተሰጠው ወደዛች ምድር በገባ ጊዜ ነገር ሁሉ በተሳካልህ ጊዜ ቤት በሰራህ ጊዜ ሁሉ በሆነልህ ጊዜ አምላክን እንዳትረሳ ተጠንቀቅ ነው የተባለው ይረስተውታል ብሩ በሞላ ጊዜ ስሙ በገነነ ጊዜ አቤት ፓስተር ከሌ አቤት ነብይ ከሌ አቤት ሐዋርያ ከሌ አቤት እንትና ከሌ በተባሉ ጊዜ እረሱት እኛ ግን ከዛ ልንማር ይገባል እነሱን ጸልያለን ግን እኛ ልንማር ይገባል የኛም ማካሄድ የሚያምር ስላልሆነ ማለት ነው ስለዚህ የቤተክርስቲያን ቁንጮ የቤተክርስቲያን ፈላጭ ቆራጯ ባለቤቷ እርሱ ኢየሱስ ክርስቶስ ብቻ ነው ለሚናገረው ለሚያስበው ለሚያቅደው ለሚመክረው ሁሉም ፍርሃት ሊኖረው ይገባል መሪው ኢየሱስ ክርስቶስ ሳይሆን አእምሮ የሚነዳው ከሆነ በመንፈስ የማይነዳ ሰው ከሆነ አደጋ አለው መገዛት ዝቅ ማለት ሞቱ የሆነ ትህትና መውረድ ወገቡን የሚያስይዘው ጨርሶ ውርደት የሚመስለው ከሱ በላይ አዋቂ ላሳር የሆነበት ካለ እርሱ አደጋ ውስጥ ነው ያለው ሊመለስ ይገባል ተልእኮውን የዘነጋ መሪ ከሆነ መሪ የሌለው መርከብ የት እንደሚሄድ እንደማውቅ እሱ የት እንደሚሄድ አውቀው ዝም ብለን እኮ ስንመለከተው ያ ሰው እኮ የኛን ልብ ቢሰጠው ኖሮ እንደው እቺን ትንሿን ልብ እንደው የምታስተውልና ብለን ምንላትን ያቺን ልብ ቢሰጠው ራሱን ይታዘብ ነበር ራሱን መታዘብ የማይችል ሰው ግን ባዶነቱን መረዳት የማይችል ሰው ግን አደጋ ላይ ነው ያለው የኔና የናንተስ ህይወት እንዴት ያየነው ነው ታዋቂነታችን በምንድነው ሌሎች የሚያውቁንኛ በምንድነው እንዴት ነው የምንታወቀው አቶ ትቢቱ እህት ትቢቷ ስልክ ሲደወል ግጥም አይደለም አናነሳም እኮ ስልክ ለምንድን ነው ማናነሳ ትላንት እናነሳለን ዛሬ ግን አናነሳ ለምን ነው ማናነሳ ደግሞ ችግሯን ይዛ መጣች ደግሞ ችግሩን ይዞ መጣ አንደበል እኛም ችግረኞች ነበር ችግረኞች ነን ችግረኞች ደግሞ እንሆናለን እንዳልኳችሁ ሁሉም ከፊታችን ሲወሰድ እንደዮ ያን ጊዜ አይደለም መማር ያለብን ዛሬ ነው መማር ያለብን ሰው ሞትን አስከፊ መሆኑን መረዳት ያለበት ሞቶ አይደለም ሌላው ሲሞት አይቶ ነው ሐዘንን መረዳት ያለብን ሰዎች ሲያዝኑ ውስጣችን ሊገባ ያስፈልጋል ሰዎች ናቸው እኛም ነገ እንደዛው እንሆናለን ስለዚህ እዛ ቦታ ሳንደርስ በፊት እንማር ወገኖች ስልክ ጨርሶ እንዳትዘጉ ወገኖች በቃ አይሆንም ካላችሁ አይሆንም በሉ እያናገራችሁ በትህትና የሚደረግ ነገር ካለም አድርጉ እንዳገሩ ህግ የበለጠ ለራሳችሁ ህግ አታውጡ እዚህ ሀገር ከ3 ሰዓት በኋላ አይደወልም እኔ እንደመጣሁ ባል የነበረው ጥሩ ነው ያለመረበሽ ከ4 ሰዓት በኋላ ያው አይንኳኳ ሙዚቃ አይከፈትም ብዙ አለ እንደ ክርስቲያን ግን እንደ ክርስቲያን ክፍት ልንሆን ይገባል እንቅልፍ ጡ ማለት አይደለም እንቅልፍ ማጣት ቢያስፈልጋችሁ እጡ እንቅልፍ የሚያጡ ወገኖችም አሉ ሌሊት 9 ሰዓት የሚደወልባቸው ጸልይልኝ የሚባሉ ወገኖች አሉ የሚቀበሉ ገና 12 ሰዓት ሳይሆን ደግሞ ስልክ ግጥም የምታረጉ አላችሁ ክርስቶሶች ማለት ነው ትንንሽ ክርስቶሶች ነን ማለት ነው ምክንያቱም እኛ ብሌስ ካላደረግን ካልፈቀድን አይሆንም ማለት ነው አይንሰለም በረከታችሁን እየዘጋችሁ እንዳዘጉ እኮ ነው በረከታችሁ እጃችሁ ላይ ነው ያለው ስለዚህ በከፈታችሁ ቁጥር በራችሁን በከፈታችሁ ቁጥር ልባችሁን በከፈታችሁ ቁጥር ይፈሳል አሜን በቆለፍነው ቁጥር ግን የኛ ነገር ነው የሚቆለፈው የዛ ሰው ጉዳይ ክርስቶስ አለለት ይፈጸምለታል ምንም ይሁን ይሳሳትም ባልሆነም ነገር ይሁን ልንቀበለው ልንሸከመው ወደ እውነቱ ልናመጣው ያስፈልጋል አመንም አላመንም ክርስቶስ ኢየሱስ እንደዛ ያለ አምላክ ስለሆነ ማለት ነው ለማያምኑት ጨካኝ ለሚያምኑት ሩህሩህ አይደለም ጌታ ለሁሉም ደግ ነው ለሁሉም ደግሞ ድንቅ ነው ክፍት ነው 24 ሰዓት ካለ 24ቱንም ሰዓት የሱ ቤት ክፍት ነው ያ ካልሆነ ቤተክርስቲያን ለምን ያስፈልጋል እኛ ለምን እናስፈልጋለን
አናስፈልግም እንደዛ የሚሆኑ ወገኖች ግን አሉ እንደዛ ማለት አይደለም ሌሎቻችን ግን ያንን ልንማር ይገባል ለዚህ ትምህርት ሊሰጠን የማይገባም ነበር ግን እግዚአብሔር ደግሞ እንግዲህ መልእክቱን ለምን እንዳመጣው አላውቅም ለወቀሳ አይደለም ከኔ ጀምሮ ክርስቶስ ኢየሱስን ወዳለው ካል ወደ ጎናችን እንመልከት ወደ ላይ አይደለም ክርስቶስ ኢየሱስ የሚያየው ወደ ጎናችን ወደ ወንድም ወደ እህታችን ደካማ ነው አይረባም አትረባም አትሰማም አይሰማም በመንላቸው ውስጥ ነው ያለው ምን እንደሚያደርግ ማን ያውቃል ስንት አዋቂዎች በነበሩበት ዘመን ተራዎቹን አሳ አጥማጆች ነው አምጥቶ እነ ዮሐንስን ራእይን የመሰለ ገና ወደፊት ሊፈጸም ያለውን የክርስቶስን ሐሳብ ቁጭ አደረገው ሌላውን ብንተው ማለት ነው እንደው ከመጽሐፍ ከፍ አድርገን መጽሐፍን ብንወስድ እንኳን ከሁሉ በላይ ደግሞ ይሄ ሁሉ የተጻፈው በጣም ትንሽ በሚመስሉ ሰዎች ነው ክርስቶስ ኢየሱስ በሰራባቸው እሱ የመረጠው ዕቃ የሱ ክቡር ዕቃ ነው እኛ አይደለን የምንመዝነው ማለት ነው ስለዚህ እሱ ያዳናቸው በክርስቶስ አይን ስንመለከት በሱ መነጽር ስንመለከት ልናከብራቸው ልንወዳቸው ልንሞትላቸው ልንኖርላቸው ያስፈልጋል በተለይ እርሱ የወደዳቸው ምክንያቱም የእግዚአብሔር ቃል በአንደኛ ዮሐንስ ላይ ምን ይላል ወላጁን የሚወድ የተወለደው ይወዳል እኔ ወንድሜን እየወደድኩ ልጆቹን አይ ምልኮ ሆነ ጤንነት ጎሎኛል ማለት ነው ሶስት ትርጉም አለው ወላጁን የሚወድ የተወለደው ሊወድ ይገባል የሚለው እኔ ወላጄን እንደምወድ ወንድሞች እህቶችን በስጋ የተወለዱትን ሊወድ ይገባል ማለትም ይሆናል ግን ይሄ ስጋዊ ትርጉም ነው ወላጁን ስንል እግዚአብሔርን ስንወድ እሱ የወለዳቸው ልጆች እናንተም ማለት ነው ሊወድ ይገባል ሁለተኛውና የተፈለገው መልእክት ይሄ ነው ወላጁን ስንወድ ሌላ ሰው ሊሆን ይችላል እንደገና ልጆቹን የተወለደውን ደግሞ ልንወድ የሚገባል ደግሞ ሌላ ሶስተኛ ትርጉም ሊመጣ ይችላል ግን ሁለተኛው ላይ ነው አሁን ሐሳቤን የማነጣጥረው ምክንያቱም እግዚአብሔርን የሚወዱ ሁሉ ከእግዚአብሔር የተወለዱትን ሊወዱ ይገባል ከነሱ ጋራ እንዴት መኖር እንዳለባቸው ሳይማሩ አዲስ ተወላጆች ልጆችን ሊያመጡ አይችሉም ምን ሊያስተምሯቸው አመጽ ያኮኑ የሚሆነው ስለዚህ ነው ሐዋርያው ጳውሎስም ሲደጋግም እንመለከታለን ሙሴም ደግሞ እየደጋገመ ሲናገር እንመለከታለን ስለዚህ እግዚአብሔር እንወዳለን ማለት ወንድማችን እህታችንን ጊዜ መስጠት ቦታ መስጠት ጉልበታችን መስጠት ያለንን ነገር ሁሉ መስጠትን ያካትታል ስለዚህ ወንድሞቼ በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ ከዛሬ ጀምሮ እንድንቆርጥ እንድንጨክን እኔ የሚለውን ነገር ትተን ኢየሱስ ክርስቶስ አምላኬ ጌታዬ ምን ይወዳል ምንድን ነበር እሱ የሚያስበው አባቶቻቸውን ስለወደደ ልጆቻቸውን አጣላቸው ይላል ስለዚህ ምናልባት እኛን ሊወደን ይችላል እኛን ወዶናል ሊወደን ይችላል ለምሳሌ ወዶናል በእኛ ዘመን ሊሆንልን ይችላል ግን ልጆቻችን ደግሞ የርግማን ልጆች እንዲሆኑ አያስፈልግም እኛ የዘራነውን ልጆቻችን ያጭዳሉ እኛ የዘራነውን እኛ እናጭዳለን ከኛ ቢተርፍ ለነሱ የሚያልፈው ስለዚህ ተወዳጆች ሆይ ይላል እግዚአብሔር ቃል እንደ ተወዳጆች አሁንም የተወደዳችሁ የእግዚአብሔር ልጆች አሁንም መለምናችሁ ራሳችሁን ክፍት አድርጉ በክርስቶስ ኢየሱስ ሐሳብ ለመሙላት ብቻ የሥጋን ሐሳብ ወደ ጎን ያደረግን የመንፈስን ሐሳብ የሱን ሐሳብ እሱ ቢሆን ኖሮ ምን ያደርግ ነበር እህቴ አንድ ጉዳይ ኖሯት ስትጠይቀኝ ኢየሱስ ክርስቶስ ለዚህ ምንድነው የሚለው ጌታ ይርዳሽ ነው ኢየሱስ ጌታ ነው ጌታ ይርዳሽ ነው የሚለው አይደለም ልክ አገራችን ሰው ሲለምን ምን እግዚአብሔር ይስጥ ነው አይደለም እሱ መስጠቱን እኛ አይደለም እንነግረው ሰውዬው የጠየቀኝ ያን እንሰጥ ነው ስንጸልይም ጌታ ሆይ ምግብ ለሌላቸው ስጣቸው ይሄን ጸልዩ አይደለም የተባለው ስጡ ነው የተባለው እኛ ንፉጋን እሱን ግን መጎትጎት እንደዛ አይደለም ስለዚህ ይሄንን እንድናስተውል ያስፈልጋል እያደረግን እየኖርን ክርስቶስን እያስከበርን የክርስቶስን ባህሪ እየበላን እየጠጣን እየተዋሃደን ማለት ነው እየተለማመድን ማንንም በራሱ ማንንም በኃይሉ ብርቱ የለም እግዚአብሔር ቃል እንደሚለው ስለዚህ መንፈስ ይሄንን ሊያደርግ ፈቃደኛ
ማን ነው ልቡን የሚከፍት? ማን ነው ክርስቶስ ኢየሱስን ሲያንኳኳ በሬን እከፍታለሁ የሚለው? በጣም ከማንኳኳት ብዛት ልትከፍቱ ትችላላችሁ፣ ግን በረከታችሁ በዛ መልክ አይደለም እንዲሰጣችሁ የተፈለገው እንዲሰጠን የተፈለገው። ብዙ ከማንኳኳት የተነሳ ከመሰልቸት ልንከፍት እንችላለን። ግን ገና ምልክቱ ሲሰጠን ገና ቃሉን ስንሰማ ለዚህ ቃል ማን ነው ልቡ የሚቃጠል? ማን ነው እግዚአብሔርን ከመውደድ የተነሳ እኔ ከዛሬ ጀምሮ ወስናለሁ ምክንያቱም አምላኬ ሳልወደው ወዶኛል የሚል ማን ነው? ሳትወዱት የወደዳችሁ ግን እሱ ሳይወዳችሁ ከወደዳችሁት አትቸገሩ፣ ችግር የለም። እግዚአብሔር ሳይወዳችሁ ወዳችሁ ቀድማችሁ ከሆነ አላስቸግራችሁ። ግን እኔን ኢየሱስ ክርስቶስ ሳልወደው ነው የወደደኝ፣ ከነ ክፋቴ ከነ ጥፋቴ ካለሁበት ክፉ ነገር ጋር አብሮ የተቀበለኝ። ስለዚህ እንዲህ ከተቀበላችሁ ግን ልንወስን ያስፈልጋል። ስለዚህ ዛሬ ጌልጌላ ሊሆንልን ያስፈልጋል። እርግማናችንን ትተን ወደ በለጠው ከፍታ ወደ በለጠው እግዚአብሔር ወዳየልን መውጣት እንዲሆንልን ዛሬ መወሰን ያስፈልጋል። ጌታን የምናውቅ አንገቶቻችንን ዝቅ አድርገን እንጸልያለን። ሌሎቻችን እግዚአብሔር አምላክ ሁሉን የፈጠረ ጌታ ልጁን ኢየሱስ ክርስቶስን ለኔ ሲል ልኮ ሊያድነኝ ወዶ ኢየሱስ ክርስቶስን ኃጢአተኛ ሳይሆን በኔ ኃጢአት ቤዛ አድርጎልኛል። ይህ ቃል ብዙ ጊዜ ሲነገረኝ ነበር። ዛሬ ግን ለወስን እፈልጋለሁ ምንል ካለ ምናልባት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ያልተቀበልን ብንኖር የመዳን ቀን ዛሬ ነው ይላል የእግዚአብሔር ቃል። ይህን እድል ልንጠቀምበት ስለሚገባ ጣቶቻችንን እናሳያለን። በማንኛውም እድሜ ውስጥ ልንሆን እንችላለን። እግዚአብሔር ከእድሜ ጋር ጉዳይ የለውም። እግዚአብሔር በማንኛውም ሰዓት በተዘረጋች እጅ በተዘረጋች ክንድ ከፈርዖን እስራት ከፈርዖን ተጽዕኖ ከፈርዖን እስር ነፃ ሊያወጣን ይፈልጋል። ከጠላት እስር ነፃ ሊያወጣን ይፈልጋል። ከሰይጣን እንሆ ነፃ ሊያደርገን ይፈልጋል። ስለዚህ ይህንን የምንወስን ጣቶቻችንን እናሳያለን፣ አብረን እንጸልያለን። ምናልባት ጌታ ኢየሱስ ክርስቶስን ማናውቅ ብንኖር ጣቶቻችንን ለምልክት እናሳያለን፣ አብረን እንጸልያለን። ሁላችንም ጌታን የምናውቅ ከሆነ አብረን እንጸልያለን። ጌታ እንደተናገረን ጌታን መውደድ ማለት ልብን ሙሉ ለሙሉ ለእርሱ ከፍቶ እርሱን ማስተናገድ፣ ዘመንን ሁሉ ከእርሱ ጋር ለመሄድ ዛሬ መወሰን፣ ዛሬ ደግሞ እርምጃን መውሰድ ስለሆነ ወገኖች ልባችሁን እየከፈታችሁ ልባችንን እየከፈትን ያለፈውን እየተውን ወደፊት ጌታ ሊያስጨብጠን የወደደውን ለመያዝ እንዘርጋ። አብረን እንጸልያለን። እነሆ በምክርህ ታላቅ ሆንክ የሰላም አለቃ የልባችን አምላክ ቅዱስ እግዚአብሔር ልጅህን ኢየሱስ ክርስቶስን ቤዛ አድርገህ ስትሰጠን ያራራህለት እየበደልህ እየወጋንህ እያሳዘንህ እለት እለት ስንወጣ ስንገባ የነበረበት መንገድ የተበላሸ ሳለ የወደድከን ያልተውከን ሁሉ ጊዜ ስለኛ ግድ የሚልህ ስለዛ የምትጨነቅ ሁሉ ጊዜ በመክርህ የምትመጣ ደግሞም ቃልህ እንዳለ አንተ በእኛ ውስጥ መኖሪያ አድርገህ የምትኖር ኢየሱስ ክርስቶስ የእግዚአብሔር ልጅ ስለዚህ ሰዓት እግዚአብሔር ሆይ ተሰማን ዘንድ እንጸልያለን። ጌታ ሆይ ያንዳንዳችን ደካሞች ነን። ማንም በራሱ ጌታ ሆይ በኃይሉ የበረታ ማንም የለም። ጌታ ሆይ ሊያበረታን የሚችለው ጌታ መንፈስ ቅዱስ አጽናኝ ያንተ መንፈስ ብቻ ስለሆነ በዚህ ሰዓት ደግሞ አንተ ስላለህ ጌታ ሆይ ነው በዚህ መንፈስ ደግሞ ያንዳንዷን ነፍስ ተነካ ዘንድ እንጸልያለን። ቅዱስ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ በቃል እንደተጻፈ
ጌታ ሆይ ነው ደግሞ እኛ በገባን እግዚአብሔር ሆይ በደረስንበት መውደድ እንወድሃለን ነገር ግን አንተ መውደድ ማለት ደግሞ እንደተናገርከን አንተን መታዘዝ አንተን ከሁሉ በላይ በሁለንተና ጌታ ሆይ ነው ደግሞ የሚገባህን ሁሉ ማድረግ ጌታ ሆይ አንተን ቃል መስማት ቃልህን ሰምቶ ማድረግ አንተን ማመን መታመን እንደሆነ ቃልህ ይናገራል ደግሞም ጌታ ኢየሱስ ክርስቶስ ይብቻ እንዳልሆነ ወንድማችንን እንደራሳችን አድርገን ልንወድ እንደሚገባን ጌታ ሆይ ነው ስላስተማርከን እጅግ አድርገን እናመሰግናለን ቅዱስ እግዚአብሔር አንተ በመክርህ ታላቅ ነህ አሁንም ጌታ ሆይ የሟችን ሞት የማትወድ ቅዱስ እግዚአብሔር አንተ ደግሞ ሊጠፋ ያለውን ይህን ህዝብ ጌታ ሆይ ታስብ ዘንድ እንጸልያለን ለተጠራንባት ለዚች ምድር እግዚአብሔር ሆይ አብረን ለምንኖረው ለዚህ ህዝብ ቅዱስ እግዚአብሔር በርግማን ውስጥ እንዳለ እንደተናገር ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን እንዳል ጌታ ሆይ ሰዎች ሁሉ ጌታ ሆይ አንተን ትተው ወደ ገዛ መንገዳቸው እንዳዘነበሉ አንተ ታያለህ ስለዚህ ጌታ ሆይ ለዚች ምድር ተራራ ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን በእውነት አንተን ለማያውቁ ቅዱስ እግዚአብሔር አንተ ደግሞ ሩህሩህ ሆነ ለሁላችንም አምላክና አባት እንደሆንክ ለዚህ ህዝብ ደግሞ ጌታ ሆይ በዚህ ቀን በዚህ ሰዓት በዚህ ጊዜ በተለያየ ስፍራ በሚገኙበት ሁኔታ ውስጥ ሁሉ ትደርስ ዘንድ እንዴት የሚለውን እኛ እናውቅም አንተ ግን እግዚአብሔር አምላክ ሆይ ትደርስ ዘንድ እንጸልያለን ይልቁንም ጌታ ኢየሱስ ክርስቶስ እያንዳንዳችንን ደግሞ ብርሃን አድርገህ በእውነት ደቀ መዛሙርትህ አድርገህ እርስ በርሳችን እየተዋደድን እነዚህን ህዝቦች ጌታ ሆይ እነሆ ጥቁር ይሁን ነጭ ይሁን ቢጫ ይሁን እግዚአብሔር ሆይ አንተ ወደኛ ትስብ ዘንድ እኛም ተዘርግተን ወደ አንተ እናመጣቸው ዘንድ ጌታ ሆይ ተረዳን ዘንድ እንለምንሃለን ነገር ግን ወደ እነርሱ ሄደን ጌታ ሆይ አንተን ከማሳየታችን በፊት እኛ ልንነጥር ያስፈልገናልና እኛን በዚህ ሰዓት አንጥረን ጌታ ሆይ አንተ ደግሞ ፈትነህ እግዚአብሔር ሆይ የተጣራውን ነገር ታበዛልን ጌታ ሆይ ገለባውን ታቃጥል ዘንድ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት እንጸልያለን ላንተ የማይጠቅም እግዚአብሔር ሆይ ጉድፍ የሆነብን ማነቆ የሆነብን አሜከላ የሆነብን እሾክ የሆነብን እግዚአብሔር ሆይ ስራት የሆነብን ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ተበጥሶ ይወድቅ ዘንድ በዚህ ሰዓት እንጸልያለን ያንተ ክብር ይበቃናል ጌታ ሆይ ነው እስራኤል ክብርህን የነኝ ያልክ የዘላለም አምላክ ቅዱስ እግዚአብሔር የዚህ ህዝብ ክብር የኔ ክብር አንተ ነህና ቅዱስ እግዚአብሔር በመሐከላችን በክብርህ አሁንም ተወጣ ተገባ ዘንድ እንደ ታላቅነትህ እንፈራ ዘንድ ደግሞ ጌታ ሆይ ያን ልብ ደግሞ ተተክልልን ዘንድ እንጸልያለን ይህንን አሁን ያለንበትን ልብ ተጠብቅልን ዘንድ እግዚአብሔር ሆይ ልጆቻችንም እንዲታዘዙ እኛም ደግሞ ለዘላለም እንድንታዘዝህ ቅዱስ እግዚአብሔር ይህን ልብ ታበዛልን ዘንድ ጸልይ ቅዱስ እግዚአብሔር አሁንም በመውጣት በመግባታችን ከሁላችንም ጋር አሁን ቃልህን ደግሞ ሊሰቅ ጌታ ሆይ ቃልህን ደግሞ ሊበትን አምሮአችንን ደግሞ ሊይዝ የሚመጣውን በጌታ በኢየሱስ ክርስቶስ ስም እነሆ በምድር በሰማይ እናስረዋለን እነሆ በዚህ ያለች አንዲትም ነፍስ እግዚአብሔር ሆይ ይህንንም ቃል የምትሰማ አንዲትም ነፍስ እግዚአብሔር አምላክ ሆይ በዚህ ስራት ውስጥ እንዳትገባ በጌታ በኢየሱስ ክርስቶስ ስም እንጸልያለን አንተ ከስራት ሁሉ ትፈታለህና የታሰሩትንም በጌታ በኢየሱስ ክርስቶስ ስም ነፃ አውጣ ቅዱስ እግዚአብሔር ምሕረትህ በእኛ ላይ ይብዛ ፍርሃትን በዚህ ህዝብ ላይ ጣል ቅዱስ እግዚአብሔር አሁን ጌታ ሆይ ምትናገረንን ሁሉ እንሰማለን ምንሰማውንም እናደርጋለን ምንልበትን ልብ ከዛሬ ጀምሮ ትለውጥልን ዘንድ በእምነት ወደ አንተ ጸልይ ክብር ላንተ እንሰጣለን በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይባርካችሁ